Question number 1. The term PHP stands for A. Hypertext preprocessor, B. Hypertext multiprocessor, Hypertext markup preprocessor, D. Hyperterm preprocessor. So the answer is A. Hypertext preprocessor. Question number 2. Which is used as new line character? From the given alternative, the answer is B. /n እንግዲህ /n ስለተጠቀም የሚቀጥለው አውትፑት ኒው ላይን ላይ እንዲወጣ ይጠቅመናል ማለት ነው። Question number 3. How we open and close the PHP script? A, B, C, D የተቀመጡ alternatives አሉ. From the given alternative, the answer is C. እዚህ ጋር እንግዲህ የመጀመሪያዋ ኦፕን ታግ ትባላለች። እቺ ደግሞ ክሎዝ ታግ ትባላለች። ሶ በኦፕን ታግ እና በክሎዝ ታግ ማከል እንግዲህ የምንፈልጋቸውን ስቴትመንቶች እንጽፋለን ማለት ነው። ስለዚህ PHPን ስንጀምር እንግዲህ በዚህ ነው በኦፕን ታግ እና በክሎዝ ታግ ተጠቅመን የምንጽፈውን ነገር ስቴትመንቶችን እናስቀምጣለን ማለት ነው። Question number 4. PHP is dash language. A. User side script, B. Client side script, C. Server side script, D. both B and C. So the answer is C. Server side script. እንግዲህ PHP server side script ነው የሚባለው። HTML CSS ወይም JavaScript አለው እነሱ client side script ብለን በባለፈው ያየናቸው ናቸው። ሶ PHP ኮድ ኤክስኪዩት የሚደረገው በሰርቨር ሳይድ ነው ወይም ደግሞ ሰርቨር ላይ ነው ኤክስኪዩት የሚደረገው። ሶ PHP server side script ይባላል። server side script. Question number 5. PHP file have a default file extension of dash a.html, b.xml, c.php, d.hphp. So from the given alternative, the answer is C.php. እንግዲህ PHP ፋይልን ወይም ደግሞ ኮዳችንን ከጻፍን በኋላ ፋይላችንን ሴቭ የምናደርገው .php ብለን ነው። ስለዚህ የPHP ፋይል ኤክስቴንሽን .php ነው ማለት ነው። .php. Question number 6. Variable name in PHP starts with we have 4 alternative አለን. So from the given alternative, the answer is B. $sign. እንግዲህ $sign ያው ቫሪያብላችን ዲፋይን ለማድረግ የምንጠቀምበት ነው። በዚህም እንግዲህ የPHP ቫሪያብል loosely typed language ነው የሚባለው። loosely typed language ነው የሚባለው። ለምንድነው እንደዛ የተባለው? for example እዚህ ጋር ቫሪያብላችን ዲፋይን በምናደርግበት ጊዜ ዳታ ታይፕ አንገልጽም። ለምሳሌ $b ስለው የማንኛውም ዳታ ታይፕ ሊሆን ይችላል። ቫልዩን ግን ሲሰጠው አውቶማቲካሊ ምን ያደርግልኛል? ዳታ ታይፑን አናላይዝ ያደርግልኛል። ሶ b = 7 ብዬ ሲሰጠው የb ዳታ ታይፕ ኢንቲጀር ነው ይለኛል። b = good ካልኩት ደግሞ የb ዳታ ታይፕ string ነው ይለኛል ማለት ነው። ሶ loosely የሚባለው just define በምናደርግበት ጊዜ ዲክሌር በምናደርግበት ጊዜ የቫሪያብሎቹ ዳታ ታይፕ አይታወቅም። ቫልዩ ስንሰጠው ነው አውቶማቲካሊ ዲፋይን የሚያደርግልን ማለት ነው። ሶ ቫሪያብል ኢን PHP are case sensitive ነው። case sensitive ነው የሚባሉት ለምን? እዚህ ጋር ለምሳሌ b ቫሪያብል አለኝ፣ እዚህ ጋር ካፒታል b፣ እዚህ ጋር ስሞል b አለኝ። ሁለቱ ግን ቶታሊ ዲፈረንት ቫሪያብል እንደሆነ ነው አንደርስታንድ የሚያደርገው። ምክንያቱም ኬስ ሴንሲቲቭ ነው። ካፒታል ባደረግነው ቁጥርና ስሞል ባደረግነው ቁጥር የተለያዩ ቫሪያብሎች እንደሆነ አይደንቲፋይ ያደርግልኛል ማለት ነው። ስለዚህ በጣም ኬስ ሴንሲቲቭ ነው in terms of variable PHP ላይ ማለት ነው። Question number 7. Which of the following is not variable scope in PHP? External, local, static, global. So from the given alternative,
የphp variable scope ሊሆን የማይችለው external ነው external php variable can be categorized into 3 በሶስት እንከፍለዋለን የphp variable local variable global variable እና static variable ብለን እንከፍለዋለን local variable ማለት እንግዲህ አንድ variable within a scope ወይ ደግሞ within boundary ወይ ደግሞ በስኮፕ በሆነ ጠባብ ነገር ላይ ዲፋይን የምናደርገው ከሆነ ያ ሎካል ቫሪያብል እንለዋለን ለምሳሌ እዚህ ጋር variable x is equals 5 እንለዋለን x ግን ዲክሌር የተደረገችው inside the function ነው በፋንክሽኑ ውስጥ ነው ዲፋይን ያደረገው ስለዚህ ማለት ምንድነው ሎካል ነች ማለት ነው ፋንክሽኑ ውስጥ ብቻ ነው x የምትታወቀው ከፋንክሽኑ ውጭ ከወጣች ምን x በተባለ ነገር አትታወቅም ማለት ነው ምክንያቱም በብሎክ ውስጥ ስለሆነች ስለዚህ እንደዚህ አይነት ቫሪያብሎች ሎካል ቫሪያብል ነው የሚባሉት የሚቀጥለው ግሎባል ቫሪያብል ነው እንግዲህ ግሎባል ቫሪያብል ማለት the variable will define out of the box ማለት ነው ደግሞ out of the boundary ከባውንደሪ ውጭ ዲፋይን የምናደርገው ከሆነ ያቺ ቫሪያብል ግሎባል ቫሪያብል ነው የምትባለው for example እዚህ ጋር x = 5 ይላል x እንግዲህ php ውስጥ ያለችው ግን out of boundary ነች ምንም ማለት ባውንደሪ ውስጥ አይደለም ያለችው እንደዚህ አይነት ቫሪያብሎች ግሎባል ቫሪያብል ይባላሉ እነዚህ ቫሪያብሎች ደግሞ ወደ ባውንደሪ ውስጥ ሲገቡ ደግሞ ወደ ብሎክ ውስጥ ሲገቡ ለምሳሌ እዚህ ጋር ፋንክሽን ውስጥ x ን በወስዳት አያቃትም ለምን x ግሎባል መሆኗን ለማሳወቅ ግሎባል የሚለውን ኪዛ መሄድ አለባት ግሎባል x ግሎባል $x ብል x ምንድነች ግሎባል እንደሆነች ያቀር ማለት ነው ነገር ግን ይሄን ግሎባል የሚለውን ኪወርድ ሳልወስድ x ን ከዚህ አምጥቼ እዚህ ጋር ማስቀምጣት አያቃትም x ግሎባል እንደሆነች ያቀርም በራሱ ሎካል አድርጎ ዲፋይን ያደርጋታል ማለት ነው ስለዚህ እንደዚህ አይነት ግሎባል ቫሪያብሎች ወደ ሆነ ባውንደሪ ሲገቡ ግሎባል የሚባለውን ኪወርድ ይዘው መግባት አለባቸው ማለት ነው ግሎባል የሚለውን ኪወርድ ይዘው መግባት አለባቸው ካልሆነ ግን x ግሎባል መሆኗን አያቃትም ለምሳሌ እቺ ግሎባል ሳትኖር ኢኮ x ብዬ ባመጣ እቺኛዋን x እንደሆነች ነው የሚያገኝ እቺ ግሎባል እንደሆነች ያቅ እቺ ግሎባል የምትለው ኪወርድ ስለሌለች ማለት ነው ሶ እንደዚህ አይነት ዴፊኒሽን ካለ እንግዲህ ግሎባል ቫሪያብል እንለዋለን ግሎባል ቫሪያብል እንለዋለን ሌላ ስታቲክ ቫሪያብል ነው እንግዲህ ስታቲክ ቫሪያብል ላይ አንድ ቫሪያብል ዲክሌር በመናረግበት ጊዜ ስታቲክ የሚል ኪወርድ መውሰድ አለበት ማለት ነው ስታቲክ ማለት አንዴ ቫሪያብል አሳይን ካደረግነው በኋላ ያንን ኢንፎርሜሽን መርሳት አይችልም ኤግዛምፕል እዚህ ጋር static x is equals to 0 አልኩት static x equals 0 አልኩት then echo x ስለዋለው then x plus plus ይላል ሶ እንደዚህ አድርገን ለምሳሌ እዚህ ጋር ፋንክሽንን በመጠራበት ጊዜ my test ብዬ ኢን ፋንክሽን ሲሰጠው ኤክስኪዩት ያደርጋል ሄዶ ኤክስኪዩት ያደርግና x ስንት እንደሆነ x ስንት ነው 0 ነች ስለዚህ echo x ሲል 0 ነው ያወጣታል ማለት ነው then እዚህ ጋር x ያድጋል አንድ የነበረው አይ ሚን 0 የነበረው አንድ ይሆናል ማለት ነው ሶ እቺኛዋ ሁለተኛዋ ፋንክሽን ደግሞ ኮል ስታደርገው ይሄድና x = 0 አይልም መልሶ ለምን x ን አንዴ ብቻ ነው አሳይን የሚያደርጋት አንዴ አሳይን ካደረገ በኋላ ደግሞ x = 0 አይልም ማለት ነው አይልም ስለዚህ ቀጥታ መጥቶ x ቅድም አድ አድርጓት ነበር x ስንት ነች እዚህ ጋር 2 ሆናለች ማለት ነው እንትን አይ ሚን 0 ነበር 1 ትሆናለች አንድ ያደርግና እዚህ ጋር አውትፑት ይሰጠኝና አድ ያደርግና ወደዚህ ይመጣል ማለት ነው ደናው እዚህ ጋር my test የሚለው ሁለተኛዋ ደግሞ ወደ ኤክስኪዩት ያደርጋት ይሄድናውንም እዚህ ጋር x 0 አይልም አሁንም ያው አንድ ከሰጠነው ነው እዚህ ጋር x ማን ነው ፕሪንት የሚያደርግ እዚህ ጋር ቅድም አንድ ነበር ያደርገው ሁለት ያደርጋል ማለት ነው ደናውም እዚህ ጋር ፕላስ ይላል ስለዚህ አውትፑታችን ምንድነው የሚሆነው 0 1 2 ይሆናል ማለት ነው 0 1 2 ይሆናል 0 ነበረች ከዛ 0 እዚህ ጋር ፕሪንት አደረገ ከዛ ፕላስ 1 ሲል 0 ነበረችው 1 ትሆናለች አሁንም ይመጣና ፕሪንት ያደርጋል አንድን አሁን ታድጋለች በሶስተኛው እዚህኛው ሶስተኛው ላይ ሁለትን አድ ያደርጋል ያ ማለት ምንድነው x ስታቲክ ስለሆነች ነው ስታቲክ ባትሆን ኑሮ ግን የዚህኛው አውትፑት 0 0 0 ነው የሚሆነው ለምን ተመልሶ ሲሄድም x = 0 ብሎ ነው አሳይን የሚያደርገው እንጂ x ቅድም 0 ብዬ ስለሰጠዋት አሁን ያስፈልጋትም አይልም ስታቲክ ካልሆነ x = 0 ብሎ x ነው ፕሪንት የሚያደርገው አሁን x = በተመሳሳይ በዞረ ቁጥር x = 0 እያለ ነው 0 ነው 0 0 0 ሶስት ዜሮዎችን ዲስፕሌይ ያደርግልኛል ማለት ስለዚህ ደግሞ ምን ማለት ነው ስታቲክ ቫሪያብል እንለዋለን ስታቲክ ቫሪያብል question number 8 which of the below statement is equivalent to
dollar sign ወይም variable sub minus is equals to sub. A sub is equals to sub. B sub is equals to sub minus sub. C sub is equals to sub minus 1. D sub is equals to sub minus 1. So the answer is B. The answer is B. ያ ማለት ምንድነው? እዚህ ጋር assignative operator ነው። assign operator ማለት እንግዲህ x sub minus is equals to sub ምንል ከሆነ በሌላ አገላለጽ ማለታችን ነው sub is equals to sub minus sub ማለት ነው። እንግዲህ assign operator ሁላችሁም ታውቃላችሁ። ለዛ ነው እዚህ ጋር እንትን ያለው ማለት ነው። question number 9 PHP file can contain dash code, text, HTML, Python, both A and B. The answer is D. ምክንያቱም PHP በHTMLም ለፓይተንም embedded ነው። ያው PHP እንግዲህ server side ስለሆነ ያው client side ወይ ደግሞ browser side ደግሞ በHTML ወይም በፓይተን እንሰራለን ማለት ነው። ስለዚህ ወይ በHTML ወይ በፓይተን embed አድርገን መጠቀም እንችላለን PHP። question number 10 what's null in PHP? A value, B keyword, C data type, D function. So the answer is data type. null ማለት PHP ላይ data type ማለት ነው። example እዚህ ጋር x equals to null ስለው x data type ምንድነው? null ነው ማለት ነው። null ነው። የnull data type ሁሌም value null ነው። data type null ከሆነ x የሚይዘው value null ይሆናል ማለት ነው። small null ይሆናል። so እዚህ ጋር var dump x ካለ እዚህ ጋር var dump ማለት PHP ላይ እንግዲህ የአንድን ቫሪያብል ዳታ ታይፑ ምንድነው የሚለውን ዲስፕሌይ ለማድረግ የምንጠቀምበት ነው። so x equals null ብዬ var dump x ካልኩት የዚህኛው አውትፑቱ ምንድነው የሚሆነው? null ነው የሚሆነው። ምክንያቱም var dump የቫሪያብሉን ዳታ ታይፕ ነው ዲፋይን የሚያደርግልኝ። ስለዚህ null ይሆናል ማለት ነው። ስለዚህ PHP ላይ null የሚለው እንግዲህ ዳታ ታይፕ ነው ማለት ነው። question number 11 which of the following is correct to add a comment in PHP? A PHP comment የሚሆኑት from the given alternative is the answer is D. The answer is D. B አንዱ የሲንግል ኮመንት ምንለው ነው። ሲንግል ኮመንትን በቢ ነው የምናስቀምጠው። ሉክ እዚህ ጋር ሲንግል ኮመንት በዳብል ስላሽ ወይም ደግሞ በሃሽ ነው PHP ላይ የምንጠቀመው። መልቲ ኮመንት ከሆነ ደግሞ መልቲፕል ላይኖችን በኮመንት ውስጥ ለማስገባት ከፈለግን ስላሽ ስታር ደን ስታር ስላሽ እንጠቀማለን ማለት ነው። ስለዚህ እነዚህ ሁለቱ ለኮመንት ነው የምንጠቀመው። ሲንግል ከሆነ ዳብል ስላሽ ወይም ሃሽ፣ ለመልቲ ኮመንት ከሆነ ስላሽ ስታር ደን አሁንም እዚህ ጋር መተን ስታር ስላሽ እንዘጋለን ማለት ነው። question number 12 which of the following is to display the output in PHP? እንግዲህ የPHP output ሊሆን የሚችለው A echo, B writes, C print, D both A and C. So the answer is D. The answer is D. ለምን M echo ማለት ያው የPHP output display ለማድረግ የሚያገለግለን ስቴትመንት ነው። printም እንደዛ። ግን ከሁለቱ echo most common እንጠቀመዋለን። another important point ደግሞ echo በጣም ፋስት ነው የሚባለው፣ በጣም ፋስተስት ነው ከፕሪንት። ሶ ብዙ ጊዜ echo ነው የምንጠቀመው። ፕሪንትን አንዳንዴ እንጠቀመዋለን፣ ግን ሁለቱም ለPHP output እንጠቀማቸዋለን። question number 30 how to define a function in PHP? እንግዲህ PHP ላይ function define እናደርጋለን ማለት ነው። A function name parameter function body, B function body, C function name parameter function body, D data type function name parameter function body. So the answer is C. እንግዲህ PHP ላይ ፋንክሽናችን ዲፋይን ስናደርግ ፋንክሽን ከዛ ፋንክሽን ኔም ከዛ ፓራሜተር የምንፈልገውን ፓራሜተር then function body ማለት ነው። እዚህ ጋር function body ዲፋይን እናደርጋለን። ኤግዛምፕል እዚህ ጋር ለምሳሌ function ሚል ኪወርድ አለኝ then function name family name የሚል አለኝ ከዛ ፓራሜትሬ f name ይላል ማለት ነው። $f name ይላል።
ሶ እዚህ ጋር ከፋንክሽን ኔም እና ፓራሜትር ዲፋይን ካደረጉ በኋላ ፋንክሽን ቦዲ አለ ማለት ነው ፋንክሽን ቦዲ ውስጥ ኢኮ ፋንክሽን ኔም ሪፈርስ ሚል ስቴትመንት አለ ከዛ በኋላ ፋንክሽን እንደዚህ ኮል ካደረግን በኋላ እንደዚህ ከጻፍን በኋላ ፋንክሽናችንን ኮል እናደርጋለን ማለት ነው ኮል እናደርጋለን ፋንክሽናችን ከዘጋን በኋላ ኮል ስናደርግ ደግሞ ፋንክሽናችን ፓራሜትር ካለው እዚህ ጋር ፓራሜትር ቫልዩ ፓስ እናደርጋለን ማለት ነው ፋሚሊ ኔም then ጆኒ ይላል ማለት ነው ፋሚሊ ኔም ጆኒ ማለት እዚህ ጋር ኤፍ ኔም ለሚለው ቫሪያብል ቫልዩ ማለት ነው ቫልዩ እዚህ ጋር ዲፋይን አደረኩለት እዚህ ጋር ሌላ ፋሚሊ ኔም ሂውዝ that means ምንድነው ሁለቴ ፋንክሽኔን ኮል አደረኩት ማለት ነው ሶ የፈለጋችሁትን ታይም ያክል ፋንክሽናችሁን ኮል ማድረግ ይችላልላችሁ ኮል ባደረጋችሁ ቁጥር ፋንክሽናችሁ እየሄደ ኤክስኪዩት ይደረጋል ማለት ነው ስለዚህ የፒኤችፒ ላይ ፋንክሽን በዚህ መልኩ ዲፋይን ማድረግ እንችላለን question number 40 which of the following is used for concatenate in PHP እንግዲህ PHP ላይ እንዴት ነው concatenate የምናደርገው ማለት ነው plus asterisk dot append so PHP ላይ እንግዲህ እንዴት ነው concatenate የምናደርገው the answer is using dot ማለት ነው using dot በመጠቀም ነው concatenate የምናደርገው look እዚህ ጋር ለምሳሌ x = 5 ይላል x ምትባል ቫሪያብል 5 ሰጠውት ማለት ነው echo x value is dot x ያ ማለት ነው x value is በሲንግል ኮት ነው እንግዲህ ስትሪንግን በአውትፑት በኢኮ ስናስቀምጥ ወይ ሲንግል ኮት ወይም ደግሞ ዳብል ኮት ነው የምንጠቀመው እዚህ ጋር ሲንግል ኮት ተጠቀምኩኝ then ሲንግል ኮት ፕላስ ማለት ኮንካትኔት ማለት ነው x ስለዚህ መልሴ x ዩስ አድርገው አውትፑት ምንድነው የሚሆነው x value is 5 ይለኛል ማለት x value is 5 እችኛዋ ዶት ኮንካትኔት ከማን ጋር ኮንካትኔት ያደረገልኝ x value is ከሚለው ጋር ኮንካትኔት ያደርግልኛል ማለት so dot የphp concatenate ነች ማለት ነው question number 50 which of the following is the use of stripos function in PHP እንግዲህ stripos ማለት inbuilt function ናቸው የphp inbuilt function stripos እና ብዙ አሉ እነሱ እንግዲህ አንዳንድ ጥያቄዎችም ስላሉ እያየን እንሄዳለን ስለዚህ stripos ማለት ምን ማለት ነው ለምንድን ነው የምንጠቀመው a stripos function is used to search for the space in a string the stripos function is used to search for a number in a string the stripos function is used to search for a character or text in a string the stripos function is used to search for a capital character in a string so the answer is c the answer is c እንግዲህ ስትሪፖስን የምንጠቀመው ለምንድን ነው ካራክተር ወይም ደግሞ ስትሪንግ ከተሰጠው ቫልዩ ላይ መኖር ምን አይነት ኢንዴክስ ላይ ወይ ደግሞ ስንት ኢንዴክስ ላይ ነው ያለችው የሚለውን ዲፋይን የሚያደርግልኝ ማለት ነው ሉክ እዚህ ጋር my string የሚል ቫሪያብል አለ my string ቫሪያብል abc የሚል ቫልዩ አለው ማለት ነው ቫልዩ አለው so find me የሚል ቫሪያብል ደግሞ a የምትል ቫልዩ አለች ማለት ሁለቱም ስትሪንግ ናቸው so ከዚህ ውስጥ variable pos is equals to stripos my string f find me ይላል ይህች ስቴትመንት ምን ማለት ነች variable pos የሚይዘው value የማንን ኢንዴክስ ነው a ኢንዴክስ በማን ውስጥ ባለችው በማይ string ውስጥ ማለት ስለዚህ a ከማይ string ውስጥ እንፈልጋለን ከዛ ያቺ a ያለችበትን ኢንዴክስ ማን ይዛል ማለት ነው ቦክስ ማለት ነው ስለዚህ የዚህኛው አውትፑት ስንት ነው የሚሆነው 0 ነው የሚሆነው ምክንያቱም a ኢንዴክሱ ስንት ነው እዚህ ጋር 0 ኢንዴክስ የሚጀምረው ከ0 አይደለ 0 1 2 3 ያለ ነው የሚሄደው ሶ a ያለችው ኢንዴክስ 0 ላይ ነው ማለት ነው ስለዚህ የፖስ ቫልዩ 0 ይሆናል ማለት ነው ስለዚህ string pos ያንድን ካራክተር ወይም ደግሞ ቴክስት ኢንዴክሱ ምን ኢንዴክስ ላይ ነው ያለው የሚለውን ፋይንድ ለማድረግ የሚያገለግለን ነው ማለት ነው question number 60 what does per stands for ይለናል per in php ማለት ነው per ማለት እንግዲህ php extension and application repository ማለት ነው php enhance and application reduce ማለት ነው php events and application repository ማለት ነው none of the above so the answer is
The answer is A. The answer is A. PEAR ማለት PHP extension and application repository ማለት ነው እንግዲህ library ነው look እዚህ ጋር PHP PER ማለት የPHP library ነው a number of package a number of tool የተለያዩ library ቱሎችን የሚይዝልን ነው PER ማለት የፓኬጅ ማኔጅመንት package search channel management configuration tools እነዚህ በሙሉ እና ሌላ ተጨማሪ ቱሎችን የያዘ ላይብረሪ ነው ፍሬምወርክ ነው ስለዚህ እዚህ ጋር ኢንስታል ፓኬጅ ላይ ፓኬጆችን የተለያዩ ቱሎችን ለፒኤችፒ የሚያገለግሉ ቱሎችን የተለያዩ ላይብረሪ ፋይል የሚይዝልን ነው እንግዲህ PER ምን ነው ከዚህ ጋር እንደምታዩት እንግዲህ የPER ፍሮንት ሳይድ አይ ሚን ደግሞ የዩዘር ኢንተርፌስ ነው እዚህ ጋር የምታያቸው እነዚህ ሁሉ ፓኬጆች የሚይዝልን ላይብረሪ ነው የፒኤችፒ ላይብረሪ PER እንለዋለን question number 70 what will be the output of the following PHP code እንግዲህ የዚህኛው PHP code ፈልጉ ይለናል እዚህ ጋር እንደምታዩት x 10 ነው ይለናል y = 20 if x greater than y and 10 not equal to y print exit exam else print welcome to John tutorial ይላል ስለዚህ ይሄኛውን ኮንዲሽን የማያሟላ ከሆነ ይሄንን else ላይ ያለውን ኤክስኪዩት ያደርጋል የሚያሟላ ከሆነ ደግሞ እዚህ ጋር ውስጥ ያለውን ኤክስኪዩት ያደርጋል እንግዲህ እዚህ ጋር ምንድነው PHP with if condition በif condition PHP መጠቀም እንደምንችል ለማሳየት ነው ስለዚህ what will be the output will be B ነው welcome to John tutorial የሚለው ይመጣ ማለት ለምን እዚህ ጋር ኮንዲሽኑን አያሟላም ኤንድ ማለት ሁለቱም ፎልስ ሲሆን ነው ትሩ አይ ሚን ትሩ ሊሆን የሚችለው ሁለቱም ኮንዲሽኑን ሲያሟሉ ትሩ ሲሆን ትሩ ይሆናል ማለት ነው አንዱ ፎልስ ከሆነ ፎልስ ነው ወደዚህ ነው የሚመጣው ማለት ነው ስለዚህ x greater than y ማለት ፎልስ ነው ምክንያቱም 10 ከ20 አይበልጥም ማለት ነው የመጀመሪያው ግን ትክክል ነበረ የኛው ትሩ ነው ይሄ ፎልስ ነው ስለዚህ ፎልስ ትሩ ፎልስ ነው in end operator or operator ከሆነ ግን ትሩ ነበረ ስለዚህ ኤክስኪዩት የሚያደርገው welcome to John tutorial የሚለውን ፕሪንት ያደርግልኛል ማለት ነው ስለዚህ መልሳችን B ይሆናል B question number 18 PHP can create open read write delete and close files on the server ይላል so A true B false C PHP can only create open and close file on the server PHP can read write delete file on the server ይላል ከዚህ የቀነሳቸው አክቲቪቲዎች አሉ ማለት ነው so the answer is A ነው መልሱ PHP እንግዲህ open create read write delete close file ፋይሎችን በሰርቨር ላይ እነዚህን ኦፕሬሽኖች ሁሉ መስራት ይችላል ኤግዛምፕል እዚህ ጋር እንደምታዩት my file is equals to f open new file.txt write delete unable to open files እዚህ ጋር f open ማለት በሰርቨራችን ላይ እንግዲህ በፋይል ታይም በሰርቨራችን ላይ ፋይልን ራይትም ማድረግ ይችላል ኦፕን ማድረግ ይችላል ለምሳሌ እዚህ ጋር new file.txt የሚል ፋይል ሰርቨር ውስጥ ከሌለ ራሱ ዛጋ ፋይሉን ክሬት ያደርጋል ካለ ግን ይህን ፋይል ኦፕን ያደርጋል ማለት ነው ስለዚህ f open ማለት ራይት ማድረግ ይችላል ሪድም ማድረግ ይችላል ማለት ነው ራይት ሪድ ማድረግ ይችላል ማለት f open የምትለዋ ፋንክሽን ሶ እዚህ ጋር my file ብሎ እዚህ ጋር ፋይሉን ከሌለ ጽፎ ራይት አድርጎ ያወጣዋል ካለ ደግሞ ኦፕን አደረገልኝ ማለት ነው then variable tx text ማለት ነው equal to john dia ሚል text ይዟል ይህ variable ማለት ነው string variable ነው ስለዚህ f write ማለት ደግሞ ይችን variable ወይ ደግሞ ይችን ቴክስት የት ጋር እንዲጽፍልኝ ነው የተፈለገው እዚህኛው ፋይል ላይ ማለት ነው እዚህኛው ፋይል ስለዚህ f write ማለት ራይት ማድረግ ነው ራይት እዚህ ጋር create እና open ፋይልን create ማድረግ ነው open ማድረግ ይችላል እዚህ ጋር ፋይሉን open አደረኩት ፋይሉን open ካደረጉ በኋላ እቺኛዋን ቴክስት ጆን ዳይ የሚለውን እዚህኛው ፋይል መጻፍ ፈለኩኝ ስለዚህ ምን እለዋለሁ f write is equal to my file comma text እለዋለሁ ማለት ታትሚ እቺ ቴክስት ማለት እቺኛዋን እየጠራው ነው የት ነው የምጽፈው እዚህኛው my file ላይ ማለት ነው ስለዚህ ራይት ያደርግልኛል
ስለዚህ f right ማለት ለራይት የሚያገለግለኝ ነው እዚህ ጋርም ሌላ ቴክስት ሌላ ቫልዩ ሰጠሁት ጃን ዲዮ በየሰጠሁትኝ አሁን ምንም እንዳዲስ እንዲጽፍ እንዲፈልግ ማለት ስለዚህ ከጻፍኩ በኋላ እዚህ ጋር ክሎዝ አደረኩት f ክሎዝ ማለት የከፈትኩትን ፋይል መዝጋት ማለት ነው ፋይሌን ዝጋልኝ ፋይሌን በፋይሌ ላይ ይሄንን ጻፍልኝ እዚህ ጋር ደግሞ ፋይሉን ክፈትልኝ ወይ ደግሞ ፋይሉን ክሬት አድርግልኝ ማለት ስለዚህ ይሄ የሚያሳየን ምንድነው PHP በሰርቨር ላይ create open read write delete close ማድረግ እንችላለን ማለት እዚህ ጋር ያስቀመጥኩት እንደ ሳምፕል ኤግዛምፕል እንድታዩት ስለፈለኩ ነው question number 19 which function is to sort the array in descending order እንግዲህ ከነዚህ ከምታዩቸው ኦልተርናቲቮች ውስጥ descending order የarray element descending order sort ለማድረግ የምንጠቀምበት function የትኛው ነው a resort b desort c sort d sort so the answer is a resort ማለት የarray ቫልዩዎችን descending order sort እንዲያደርግልኝ ሲፈልግ ማለት ነው እዚህ ጋር ኤግዛምፕል አለኝ number is equal to array a 4 6 2 22 11 እነዚህ የarray ቫልዩዎች ናቸው ሶ እነዚህን አሁን ምን ማድረግ ነው የፈለኩት disorder ማለት descending order that means ከትልቁ ጀምሮ ወደ ትንሹ descending እንዲያስቀምጥልኝ ሲፈልግ ይሄኛው ምን ይሆናል ማለት ነው 22 11 6 6 4 2 ይሆናል ማለት ስለዚህ እንደዚህ አይነት ፋንክሽን መጠቀመው resortን ተጠቀማለሁ resort function ተጠቀማለሁ question number 20 እንግዲህ የአውትፑት ነው what will be the output of the following PHP code x 8 ነው y 8.0 ነው ወይ ዳብል ማለት ነው so echo x 3 equal to y so what will be the output a 8 is equals to 8 no output 1 0 so the answer will be no output ይሆናል no output ለምንድነው no output የሚሆነው እዚህ ጋር x ኢንቲጀር ነች y ዳብል ስለዚህ እንደዚህ በሚሆንበት ጊዜ ሁለቱ የተለያዩ ዳታ ታይፖች ናቸው ይሄ 3 is equals to ደግሞ አይደንቲካል ማለት ነው አይደንቲካል ፕሮፐርቲ ነው ዲፋይን የሚያደርግልን እንደን በመንጠይን ኦፕሬተር በመንጠቀምበት ጊዜ ሁለቱ ቫሪያብሎች አይደንቲካል መሆን አለባቸው በዳታ ታይፕም በቫልዩ በዳታ ታይፕ ሁለቱም ኢንቲጀር መሆን አለበት በቫልዩ ሁለቱም ኢንቲጀር ቫልዩ ሊይዙ ይገባል ማለት ነው እንደዛ ካልሆነ ኖ አውትፑት ነው ተመሳሳይ አይደንቲካል የሆነ ፕሮፐርቲ ከሌላቸው ቫልዩ ኖ አውትፑት ይሆናል ማለት ነው ስለዚህ መልሳችን ቢ ይሆናል question number 21 PHP can send and receive cookies PHP cookies send and receive ማድረግ ይችላል a true b false c PHP old version cannot send and receive cookies PHP new version cannot send and receive cookies ይላል so the answer is a እንግዲህ ኩኪ ማለት ያንድን ዩዘር ኢንፎርሜሽን ክላይንት ሳይድ ወይ ደግሞ በብራውዘር ሴቭ ለማድረግ የምንጠቀምበት ስቴትመንት ነው ኩኪስ ምንለው ስለዚህ እዚህ ጋር ለምሳሌ አንድ ኤግዛምፕል እኔ እዚህ ጋር PHP ኩኪ ኔም ዩዘር ነው ኩኪ ቫልዩ ጆን ነው ዩዘሩ ደግሞ ማን ነው ጆን ዲዮ የሚባል ማለት ነው ሶ ሴት ኩኪስ ኩኪ ኔም ኩኪ ቫልዩ ታይም መቼ ነው ሲጠቀም ምን ሰዓት ነው ሲጠቀም የነበረው ሚል ኢንፎርሜሽኖችን ሴት ኩኪ ብለን እናስቀምጣለን እንግዲህ ሴት ኩኪ ማለት የኩኪ ስቴትመንታችን የምናስቀምጥበት ነው ሶ ይሄ ማለት ምንድነው እንግዲህ ዩዘር ጆዲዮ የሚባል ዩዘር የሆነ አፕሊኬሽን ለምሳሌ ዳውንሎድ ከሰርቨር ላይ አክሰስ ካደረኩኝ እኔ ምን አይነት ፋይል ነው አክሰስ ያደረኩኝ በስንት ሰዓት ነው አክሰስ ያደረኩኝ የሚለውን ኩኪ ያስቀምጥልኛል ማለት ነው ሪሜምበሪንግ ማለት ነው ሪሜምበሪንግ ኦፍ ዩዘር ስለዚህ ኩኪ ለዛ ነው የምንጠቀመው ስለዚህ ኩኪን can send and receive ማድረግ ይችላል PHP question number 22 in PHP a variable doesn't need to be declared before assign a true b false c depending on website d depending on server so the answer is true ነው እንግዲህ እንደምናውቀው የPHP variable ቫልዩ አሳይን በመናረግበት ጊዜ ምን አይነት ዳታ ታይፕ እንደሆነ ዲፋይን የሚያደርገው ብለናል ሶ
ሁሌም አሳይን እና ዲክላሬሽን አንድ ላይ ነው የምንጠቀመው። አሳይን ስናደርግ በዛው በኩል እንጠቀማለን፣ በዛው በኩል ነገሩን ለተለያየ ፐርፖዝ እንጠቀማለን። ለምሳሌ እዚህ ጋር ዶላር ሳይን height is equal to 3.5 width is equal to 4 አልኩት። ያ ማለት ምንድነው? አሳይንም ዲክላሬሽንም በተመሳሳይ ነው የተጠቀምኩት። አንድ ላይ ነው የተጠቀምኩኝ ማለት ነው። ስለዚህ በእንደዚህ ነው የምንጠቀመው PHP እንጂ ዲክሌር አድርገን ከዛ በኋላ ደግሞ ታች ላይ ወርደን ቫልዩ አሳይን ማድረግ ምናምን አንጠቀምም። ብዙ ጊዜ አንድ ላይ ነው የምንጠቀመው። ስለዚህ ትሩ ነው ማለት ነው። ትሩ ነው። question number 23 how to define variable in PHP ላይ variable እንዴት ነው ዲፋይን የምናደርገው? $sign variable name is equal to value $sign variable name is equal to value እዚህ ጋር semicolon አለ፣ እዚህ ጋር semicolon የለንም። variable name double is equal to value variable name as value ይላል ማለት ነው። so the answer is b ይሆናል ማለት ነው። b እንግዲህ እዚህ ጋር variable name is equal to value then semicolon ማለት ነው። ስለዚህ እቺኛዋ ትክክለኛ ቫሪያብላችን ዲፋይን የምናደርግበት ስቴትመንት ነች። question number 24 where is set cookie function must appear in PHP ላይ እንግዲህ set cookie የምናስቀምጥበት ምን ቦታ ላይ ነው? before tag, after tag, in tag, anywhere. so the answer is a ነው። before tag ነው ሁሌም set cookie የምናስቀምጥበት ማለት ነው። ኤግዛምፕል እዚህ ጋር PHP ብለን እዚህ ጋር set cookie እዚህ ጋር እናስቀምጣለን። so PHP ከዘጋም በኋላ ታጋችንን እዚህ ጋር እናስቀምጣለን ማለት ነው። that means አክሰስ የምናደርገው ቦዲ ወይም ደግሞ set cookie ላይ እንዲቀመጥ የምንፈልገው URL እዚህ ጋር እናስቀምጣለን ማለት ነው። እዚህ ጋር so እቺን ካስቀመጥን በኋላ እዚህ ጋር በላይ ኩኪ ያለን እቺን ዶክመንት አክሰስ በምናደርግበት ጊዜ እንደ set cookie remembering ይቀመጥልናል ማለት ነው። በክላይንት ሳይድ ነው በብሮዘር ሳይድ ላይ ሴቭ ይደረግና ሪሜምበር ያደርግልናል። so before a tag ነው እንግዲህ set cookie ሁሌም የምናስቀምጠው። okay question number 25 the use of string compare function in PHP እንግዲህ እዚህ ጋር ይሄም እንግዲህ inbuilt function ነው in PHP ላይ ቅድም እንዳልኳችሁ string post እንዳየነው ቅድም አሁን ደግሞ string cmp እንደ function እንጠቀማለን። ስለዚህ የዚህኛው ፐርፐዝ ምን ማለት ነው? in compare string include case a b in compare string excluding case c in compare string only uppercase in compare string only lowercase so የዚህ string cp function purpose ማን ነው የሚሆነው? a ማለት ነው። a string compare የምንጠቀመው ስትሪንጎችን ኮምፔር ለማድረግ የምንጠቀምበት ነው። ኤግዛምፕል እዚህ ጋር string copy string 1 string 2 ሁለቱን ስትሪንግ ኮምፔር ማድረግ ነው የፈለገ። ምክንያቱም ምን ያክል ስትሪንጎችን ይዟል ማለት ነው። እዚህ ቫሪያብል string 1 ለምሳሌ 20 ስትሪንግ ካለኝ እዚህኛው ደግሞ 22 ስትሪንግ ካለኝ እነዚህ ሁለቱን ኮምፔር አድርጋ ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ አውትፑታችን ምንድነው የሚሆነው? 0 ማለት ሁለቱ ስትሪንግ ኢኳል ነው ማለት ነው። greater than 0 ማለት የመጀመሪያው ስትሪንግ ከሁለተኛው ስትሪንግ ይበልጣል ማለት ነው። less than 0 ምንል ከሆነ ደግሞ የመጀመሪያው ስትሪንግ ከሁለተኛው ስትሪንግ ያንሳል ማለት ነው። ስለዚህ ስትሪንጎችን ኮምፔር ለማድረግ የምንጠቀምበት built in PHP function string comp እንጠቀማለን ማለት ነው። question number 26 ይሄም እንግዲህ output ነው። what will be the output of the following PHP code ይለናል። እዚህ ጋር x equal to 5 function my function then echo result variable x then ከፋንክሽኖች my function የሚላል ማለት ነው። ስለዚህ the output will be result $x result 5 result none of the above so the output will be c ነው። ሪዛልት ብቻ ነው የሚሆነው። ለምን? ቅድም ነግራችኋለሁ። ግሎባል ቫሪያብል ከሆነ እዚህ ጋር ዶላር ሳይን እዚህ ጋር ሄዳብኝ ነው ዶላር ሳይኗ እቺ ቫሪያብል x ነች። ዶላር ሳይን ቫሪያብል x ዶላር ወደዚህ ሄዳል። ሶ እቺ አሁን x ማለት ግሎባል ቫሪያብል ነች። ሶ እንደዚህ አይነት ግሎባል ቫሪያብል በሚያጋጥመን ጊዜ ወደ ፋንክሽን ውስጥ ወይ ደግሞ በፋንክሽን ቦዲ ውስጥ ስናስገባት ግሎባል የሚባል ኪ መውሰድ አለብን ብያችኋለሁ። ስለዚህ እዚህ ጋር ቫሪያብሏ ግሎባል ነች። ሶ ዝም ብለን ግሎባል የሚለውን ኪወርድ ሳልወስድ ነው እዚህ ጋር x ያልኩት።
እንደዚህ በሙሉበት ጊዜ ስለማያቅልኝ ሪዛልት ምንም የሚሰጠኝ ነገር የለም ለምን ግሎባል እንደሆነች አያቅም x ማለት ነው ሶ ኤኮ ሪዛልት የሚለውን ማንን ብቻ ነው የሚያወጣልኝ የሪዛልት የምትለውን ብቻ ነው የሚያወጣልኝ እንጂ x ነው ያወጣልኝ ለምን ግሎባል ኪወርድ ስለሆነች ግሎባል የሚባል ኪ ስላልተጠቀምኩ ማለት ነው ስለዚህ እዚህ ጋር አንድ ጥሩ ኤግዛምፕል ነች መልሱስ ይሆናል question number 27 እዚህ ጋርም አውትፑት ነው እዚህ ጋርም አውትፑት ነው what will be the output of the following PHP program እዚህ ጋር እንግዲህ እንደምታዩት ፋንክሽን መልቲ የሚባል ፋንክሽን አለኝ አንድ ፓራሜትር አለኝ ፓራሜትር num የሚል ፓራሜትር አለኝ if num is equals to 3 echo I wonder if num is equals to 7 if echo which one if num is equals to 8 echo is if num is equals to 90 echo correct answer then function የዘጋው scan string post እንግዲህ string post ለምን ነው የምንጠቀመው ቅድም አይተነዋል string post I love PHP 2 then PHP እዚህ ጋር አስቀምጫለሁ so multi scan multi can አልኩኝ ማለት እዚህ ጋር function ነው ኮል ያደረኩት so what will be the output will be d D ነው የሚሆነው which one ለምን እዚህ ጋር string can is equal to string post የሚል አለ አይደለ ከዛ የዚህኛው ቫልዩ I love PHP 2 then PHP ስለዚህ PHP ያለበትን ኢንዴክስ እንፈልጋለን PHP ያለበት ኢንዴክስ እንግዲህ ከ0 ነው የሚጀምረው 0 እቺን 0 እንላታለን ከዛ ባዶ ስፔሱ 1 ከዛ ላብ ሚለው 2 3 4 5 6 7 PHP ምን ላይ ነው ያለው 7 ላይ ያለው ማለት ነው ስለዚህ የቫሪያብል ካን ቫልዩ ማለት ነው 7 ነው ስለዚህ መልቲ ካን ስንል መልቲ 7 ብለን ለኢነም ቫልዩ ማን ሰጠን 7 ሰጠን ማለት ነው ስለዚህ 7ን እዚህ ጋር ስንፈልግ num is equal to 7 ከሆነ which one የሚለውን አውጣልኝልኛል ስለዚህ አውትፑት የማን ነው የሚሆነው which one የሚለው የኔ አውትፑት ይሆናል ማለት ነው question number 28 እዚህ ጋር there is a variable num that contains the name of a person which is the correct echo statement to print the name suffix with hello ይላል አሁን እዚህ ጋር አንድ variable name የሚባል አለ የvariable name የሆነ person name ነው የያዘው ስለዚህ ይሄንን ዲፋይን ለማድረግ ትክክለኛው ስቴትመንት ከተሰጡት ውስጥ የትኛው ይላል echo hello num echo hello concatenate name echo hello num all of the above so the answer is D all of the above ይሆናል ማለት እንግዲህ PHP ላይ ቫሪያብልን በፈለግነው ማስቀመጥ እንችላለን hello ቫሪያብል name ማለት ይችላልው hello dot ያው ለኮንካትኔት የምንጠቀመው ኮንካትኔት num ማለት ይችላልው echo hello num ማለት ይችላልው በቅንፍ ውስጥ ማለት ስለዚህ በሶስቱ ባንዱ አንዱ ስቴትመንት መጠቀም ይችላል ተመሳሳይ ነው ሁሉ ሶ መልሳችን D ነው የሚሆነው all of the above ሁሉም ስቴትመንቶች ትክክል ናቸው በዚህ መልክ በሶስቱም ወይ መጻፍ እንችላለን question number 29 እዚህ ጋር እንግዲህ what will be the output of the following output ነው PHP define greeting PHP is a script language echo variable greeting ይላል ስለዚህ output ምንድነው የሚሆነው variable greeting ነው no output ነው PHP is a script language ነው ወይስ greeting ላይ የሚሆነው so the answer will be no output ነው የሚሆነው output የለው ለምን ብትሉኝ greeting ምን አይነት variable ነው constant variable ነው constant ለምን ነው constant የሆነው define በሚል እንግዲህ PHP ላይ constant variable define ለማድረግ define የሚል ኪወርድ እንጠቀማለን እቺ ኪወርድ ነች constant variable define ለማድረግ ስለዚህ define ብዬ greeting variable constant variable greeting ነው የሚይዘው ቫልዩ ደግሞ PHP is a script language የሚለውን variable ነው የሚይዝልኝ ማለት ስለዚህ echo constant variable ደግሞ ስቴትመንት ላይ ስናስቀምጠው ምን አይጠቀምም ዶላር ሳይን አይጠቀምም ስለዚህ እዚህ ጋር የተጠቀየ አሁን echo dollar sign greeting ስለው ምን ብሎ ነው የሚረዳኝ ኮዱ ይሄኛው greeting የሚለው constant ሳይሆን just variable መሆኑን ነው የሚያቀልኝ ማለት ስለዚህ variable የለኝም እዚህ ጋር ኖርማል variable የለኝም constant variable ብቻ ነው ያለኝ ስለዚህ dollar sign greeting ስለው አያቀልኝም no output ነው የሚሆነው ማለት እንጂ
እቺኛው ዶላር ሳይን ባላደርጋት ኑሮ አውትፑት የማን ነበር የሚሆነው PHP ስክሪፕት ላንጉዌጅ ነበር የሚሆነው ነገር ዶላር ሳይን ስላላት አውትፑት የለኝም ማለት ነው አውትፑት የለኝም question number 30 which of the following PHP function can be used to get the current memory usage አሁን እዚህ ጋር የከረንት ሜሞሪ ዩዜጅን ዲፋይን ለማድረግ የምንጠቀምበት ፋንክሽን የት ነው memory get usage memory get peak usage get peak usage then get usage የሚል ፋንክሽን ነው ማለት ነው so the answer is a memory get usage ይሆናል እንግዲህ ይሄ memory get usage ለምን ነው የሚያገለግለን አሁን ላይ እናንተ ራን እያደረጋችሁት ያለው PHP ስክሪፕት ምን ያክል ሜሞሪ ይዟል ወይ ደግሞ ምን ያክል ሜሞሪ ተጠቅሟል የሚለውን ለማየት ከተፈለገ memory get usage የሚለውን ፋንክሽን ተጠቅማል ማለት ስለዚህ currently እናንተ PHP እየተጠቀማችሁ ስክሪፕት ራን እያደረጋችሁበት ያላችሁት ምን ያክል ስፔስ ይዟል ወይ ደግሞ ምን ያክል ሜሞሪ ካፕቸር አድርጓል የሚለውን ዲፋይን ማድረግ ከተፈለገ memory get usage ፋንክሽንን እንጠቀማለን ማለት so መልሳችን A ይሆናል question number 31 what will be the output of the following PHP program እንግዲህ የነዚህኛው PHP ፕሮግራም አውትፑቱ ምንድነው የሚሆነው እዚህ ጋር array ነው እዚህ ጋር እንግዲህ array fruit is equals to array define እናደርገው array keywordን ስንጠቀም PHP ላይ እንግዲህ array እንዴት ዲፋይን እናደርጋለን የሚለውን በደንብ ታነባላችሁ so fruit is equal array apple orange array እዚህ ጋር pear and mango banana እዚህ ጋር two dimensional array ማለት ነው two dimensional array ሲሆን እቺ አንድ array ነች እቺ ጋር ደግሞ ሌላ array እዚህ ጋር አለ ማለት ነው ስለዚህ እንደዚህ ስናደርግ ያው በዳይሜንሽን የምንጠቀም ከሆነ በarray ላይ array እንጠቀማለን ማለት ነው ስለዚህ ምንድነው የሚለው echo count fruit 1 ስለዚህ echo count fruit 1 fruit ማለት array variable ነው ከarray variable index 2 ምን ያክል length ነው ዲፋይን የሚያደርግልኝ ማለት a6 b5 c4 d3 so the answer will be a 6 ነው የሚሆነው ለምን ከዚህኛው ከፍሩት ኢንዴክስ 1 የሚገኘው ማን ነው ኦሬንጅ ነው ኦሬንጅ አይደለ የአፕል ኢንዴክስ 0 ነው የሚገኘው ኢንዴክስ 0 ላይ ይገኛል ኦሬንጅ ኢንዴክስ 1 ላይ ይገኛል ስለዚህ የኢንዴክስ 1 ሌንግዙ ምን ያክል ነው 1 2 3 4 5 6 ኢንዴክሱ ስንት ነው 6 ነው ማለት ነው ስለዚህ a6 ይሆናል ማለት ነው a6 ሌንግዝ ነው የሚሆነው ማለት ነው question number 32 him output ነው what will be the output of the following PHP code ነው የሚለኝ PHP x equal to 5 ሚላለኝ y equal to 10 function fun የሚል function የማለኝ x variable y equals to global x plus global y ይለኛል አሁን እዚህ ጋር እቺኛዋ y ምን አይደለችም ግሎባል አይደለች እቺኛዋ y እና እቺኛዋ y ይለያያሉ እቺኛዋ ግሎባል y ነች እቺኛዋ ደግሞ ምንድነች ሎካል ነች ሎካል ቫሪያብል ነች እቺኛዋ ግሎባል ቫሪያብል ነች ስለዚህ እቺ ሎካል ቫሪያብሏ የማንን ድምር ነው የሚይዘው የግሎባሎችን የ5 እና የ10 ድምር ትይዛለች ይለኛል ሶ እዚህ ጋር ፋንክሽን ኮል አደረኩኝ ኢኮ y አለው ስለዚህ ኢኮ y ስል እንግዲህ እዚህኛው መልስ ለመመለስ ኢኮ y እቺኛዋን ቫሪያብል ነው የጠራት ወይስ እቺኛዋን ቫሪያብል ነው የጠራት ስለዚህ ምክንያቱም መልሱን የትኛው ቫሪያብል እንደሆነች ካወቃችሁ ነው እዚህኛው የምትመልሱት so the answer will be b 10 ነው የሚሆነው ለምን የጠራት ማን ነው y ነው ለምክንያቱም እቺ ላይ ያቃተም እቺ ሎካል ነች ሎካል ከሆነ ከብሎክ ውስጥ ብቻ እንጂ ከባውንደሪ ውስጥ እንጂ ከባውንደሪ ውጭ መተዋወቅ ስለማትችል y ሲል እቺኛው አለች ስለዚህ እቺ ለምሳሌ ግሎባል y ግሎባል x ግሎባል y ቢላውን መልሳችን የሚሆን የሚችለው 5 ሲደመር 10 15 ነበር የሚሆነው c ነበር የሚሆነው ነገር ግን ዝም ብሎ y እዚህ ጋር y ቫሪያብል y ግሎባል x ግሎባል y ስላለኝ የጠራልኝ ማን ነው ቺኛዋን ቫሪያብል ነው የጠራልኝ ግሎባሏን እንጂ ሎካሏን ስለማያቀር ማለት ነው ከብሎክ ውጭ ስለሆነች ስለዚህ መልሳችን b10 ይሆናል 10 ኦኬ question number 33 which of the following variable does PHP use to authenticate users እንግዲህ PHP ዩዘርን አውተንቲኬት ለማድረግ የሚጠቀምበት ስቴትመንት የትኛው ነው A server
PHP auto user server PHP auto user server PHP auto user server PHP auto user አሁን A and D so ከዚህ ውስጥ አሁን PHP user አውተንቲኬት ለማድረግ የሚጠቀምበት ማን ነው A and D ይሆናል ማለት ነው A and D እዚህ ጋር ምንድነው የዩዘርን ዩዘር ኔም እና ፓስወርድ አይደለም የሚጠቀመው PHP እዚህ ጋር ለምሳሌ መመረቂያ ፕሮጀክት ሲሰሩ ያው ሎጊን ትሰራላችሁ ሎጊን ላይ እንግዲህ ዩዘር ኔም እና ፓስወርድ ነው የምትሉ ያ ዩዘር ኔም እና ፓስወርድ ለምን የሚያገለግለን ዩዘርን አውተንቲኬት ለማድረግ ወይም ትክክለኛ ዩዘር ነው የሚለውን ለማየት ስለሆነ ስለዚህ PHP እንግዲህ ዩዘርን አውተንቲኬት ለማድረግ ዩዘር ኔም ኤንድ ፓስወርድ ስለዚህ የሚጠቀማቸው እንደዚህ አይነት ስቴትመንቶችን የሚጠቀሙ ማለት ነው question number 34 ምንድነው የሚለኝ what does PDO stands for እንግዲህ PDO ምን ማለት ነው PHP database orientation PHP data orientation PHP data object PHP database object so the answer is C PHP data object ማለት ነው እንግዲህ PHP data object የምንለው ምንድነው ብዙ ጊዜ PHP ላይ እንጠቀመዋለን that provide common interface to different database application እንግዲህ ለተለያዩ database application common interface ነው provide የሚያደርግልን example እዚህ ጋር ነው እዚህ ጋር PDO ማለት እዚህ ጋር PHP data object አለኝ እዚህ ጋር ደግሞ የተለያዩ database applicationዎች አሉ ለምሳሌ MySQL PHSQL እና Oracle አለ ማለት ስለዚህ ለነዚህ የተለያዩ database applicationዎች common user interface ወይ ደግሞ common interface provide ያደርግልኛል ማለት PHP data object ማለት PHP data object ለዚህ ሶስቱንም database application አንድ ላይ የምጠቀም ከሆነ MySQL-ንን PHSQL-ንን Oracle-ንን አንድ ላይ የምጠቀም ከሆነ ለነዚህ ለሶስቱ ኢንተርፌስ ኮመን የሆነ ኢንተርፌስ ፕሮቫይድ የሚያደርግልኝ ማለት ነው PHP data object ማለት ነው ስለዚህ PHP data object በጣም ኢምፖርታንት ነው በተለይ ፕሮጀክታችን ወይ ደግሞ የምንጠቀመው ሶፍትዌር በጣም ቢግ ሆነ የተለያዩ MySQL ወይ እንትን database applicationዎች የምንጠቀም ከሆነ PHP data object በጣም አስፈላጊ ነው ማለት ነው በጣም አስፈላጊ ነው ስለዚህ common user interface ነው ፕሮቫይድ የሚያደርግልኝ question number 35 which PHP function is used to get the length of the string string length define የሚያደርግልኝ PHP function የትኛው ነው እዚህ ጋር string length string len string እዚህ ጋር length string length so the answer will be the answer is B ይሆናል ማለት ነው B ይሆናል look እዚህ ጋር string hello world str1 የሚል ቫሪያብል አለኝ value hello world የሚል value አለ ማለት ነው so እዚህ ጋር echo string ln string ብዬ ባስቀምጥ የዚህኛው ቫሪያብል ሌንግዙ ምን ያክል ነው ብዬ ማለት ነው ስለዚህ 12 ይለኛል 12 የሚል ያስቀምጥልኛል 12 የሚል ያስቀምጣል ስለዚህ የስትሪንግን ሌንግዝ ዲፋይን እናደርግበት ፋንክሽን str len የሚል እንጠቀማለን ማለት ነው question number 36 which of the loop statement is or are supported by PHP እንግዲህ PHP ላይ support የሚደረገው loop የትኛው ነው for loop ነው while loop ነው while loop ነው for each loop ነው ወይስ ሁሉን ነው የሚጠቀምልን so the answer is all PHP ሁሉንም ሉፖች ይጠቀማል for loopንም while loopንም while loopንም for each loopንም ማለት ነው for loop ማለት እንግዲህ ያው for loop ላይ በተለያየ ፕሮግራሚንግ አይታችሁ ከሆነ for loop በመጀመሪያ initialization ነው ከዛ condition ነው ከዛ increment ነው for loop ላይ የሚጠቀመው ስለዚህ ምንም የሚለይ ነገር የለም ምክንያቱም PHP ብዙ ጊዜ ከማን ነው ማፕ የተደረገው C+ ነው ከC የሲን ኮንሴፕት ነው PHP ይዞ የሚመጣው ማለት ነው ስለዚህ ጋር የምታዩት እንግዲህ PHP ላይ for loopን በዚህ መጠቀም እንችላለን echo x = 0 x <= 10 then x++ then inside of for body echo the number is x ን print ያደርግልኛል ማለት ነው እዚህ ጋር for body አለኝ እዚህ ጋር ደግሞ initialization then condition then increment ተጠቅማለሁ ስለዚህ ሌላ ቦታ ላይ የምታውቁት የfor definition እዚህ ጋርም the same ነው ያለው ሌላኛው while loop ነው while loop ቅድም የተጠቀሙትን condition እዚህ ጋር የምትጠቀመው x = 1 እንግዲህ while loop ላይ
ከፎር ሉፕ የሚለየው ምንድነው ኢኒሻላይዜሽን በውጭ ነው የሚጠቀመው then while loop ኮንዲሽኑን ውስጥ ያደርገዋል ኢንክሪመንቱ ቦዲ ውስጥ ያደርገዋል ማለት ነው ስለዚህ እቺኛው ኮንዲሽን ትሩ እስከ ፎልስ ከምትሆን ድረስ እቺ በዋይል ሉፕ ውስጥ ያለችው ስቴትመንት ኤክሲኪዩት ትደረጋለች ማለት ኤክሲኪዩት ትደረጋለች መቼ እዚህ ውስጥ ያለው ኮንዲሽን ፎልስ ሲሆን ድረስ እቺ ደግሞ ኤክስ ደግሞ ኢንክሪመንት እያደረገች ትሄዳለች ሁሌም ቦዲ ኤክሲኪዩት ሲደረግ ኤክስም ኢንክሪመንት እያደረገች ትሄዳለች ማለት ነው ላይክ ከሌላ እንደምታዩት ፋይልን የምታውቁት ከሆነ ምንም አይነት የተለየ ሲንታክስ የለውም ሶ እዚህ ጋር ደግሞ ዱዋይል ሉፕን ደግሞ ያው ተመሳሳይ ነው ዱዋይል ሉፕ እንግዲህ ከዋይል ሉፕ የሚለየው ምንድነው at least one execution አለው whether it's the condition is true or false condition true የሚሆን false የሚሆን at least one execution ይኖረናል ማለት ነው while ላይ ግን at least ኮንዲሽኑ true ካልሆነ መቼም ቦዲው ኤክሲኪዩት አይደረግም ኮንዲሽኑ true ከሆነች ብቻ ነው ቦዲው ኤክሲኪዩት የሚደረገው ማለት እዚህ ጋር ግን ምክንያቱም እዚህ ጋር ኤክሲኪዩት ካደረገ በኋላ ነው ወደ ኮንዲሽኑ የሚሄደው ኮንዲሽናችን ያለታች ነው ስቴትመንቱ ያለው ላይ ነው ያው ሲኩዌንሻል ስለሆነ ኤክሲኪዩት የሚያደርገው ኤክሲኪዩት ካደረገ በኋላ ቫሪያብሉን ኢንክሪመንት ካደረገ በኋላ መጥቶ ኮንዲሽኑን ቼክ ያደርጋል ማለት ነው ስለዚህ ዱዋይልም በሌላ ፕሮግራሚንግ ላይ የምታውቁት ከሆነ እዚህ ጋር ምንም አይነት የተለየ ሲንታክስ የለውም ተመሳሳይ ሲንታክስ ነው ያለው for each እንግዲህ የአሬ ኤሌመንትን ለማውጣት የምንጠቀምበት ነው for each ስለዚህ እዚህ ጋር ለምሳሌ አሬ ኤሌመንት አለኝ color array red green blue የሚል ቫልዩ አለኝ for each color as value እዚህ ጋር new variable value የሚለው ነው color ማለት ያው array name ነው የአሬ variable color ነው እዚህ ጋር ደግሞ አንድ new variable define እናደርጋለን new variable የአሬን value የሚይዝ ነው የredን green blue እነዚህ ሁሉንም የሚይዝልኝ ነው value የምንለው ማለት ነው ሶ እዚህ ጋር echo value ብዬ በመሰጥበት ጊዜ እያንዳንዱ value ምን ያደርግ ይሄዳል ኤክሲኪዩት እያደረገልኝ ይሄዳል ማለት ስለዚህ እቺኛዋ ሲንታክስ ነች for each እንዴት የአሬ ቫልዩን የአሬ ኤሌመንትን እንዴት ኤክሲኪዩት ያደርግልኝ እንዴት ዲስፕሌይ ያደርግልኝ የሚለውን ለማሳየት ማለት ነው ስለዚህ for each ምን ላይ እንጠቀማለን while PHP ላይ እንጠቀማለን ማለት የሶስቱ ልዩነት አንድ ሪቫይስ አደርግላችሁ for loop የምንጠቀመው መቼ ነው አይትሬሽኑ ፐርፌክትሊ የምናከውነው ምን ያክል ታይም ነው አይትሬት የምናደርገው ምን ያክል ታይም ነው ሉፕ የምናደርገው የሚለው ፐርፌክትሊ የምናከውነው ሁሌም for loop preferable ነው while loop ደግሞ ምን ያክል ታይም ጊዜ አይትሬት እንደምናደርግ ማናከውነ just loop እንደሆነ ብቻ መናገር ምን ያክል ጊዜ ሉፕ የምናደርግ ከሆነ ማናከውነ while loop እንጠቀማለን ማለት while loop ደግሞ እንደ while loopን ኮንዲሽን ነው የሚወስደው ነገር ግን while loop የምንጠቀመው at least one execution እንዲኖረን ኮንዲሽኑ true የሚሆን false የሚሆን at least one execution እንዲኖረን ከፈለግን while loop እንጠቀማለን ማለት ነው for each loop ግን ለአሬ ኤሌመንትን ዲስፕሌይ ለማድረግ የምንጠቀመው ሉፕ አይነት ነው ስለዚህ እነዚህ አራቱ ሉፖች PHP ይጠቀማቸዋል ማለት ነው Question number 37 how to define a constant array in PHP PHP ላይ constant array እንዴት define እናደርጋለን እንዴ array ላይ constant አለ const city new array አዲስ አበባ ሐዋሳ ባህር ዳር define city is equals to አዲስ አበባ ሐዋሳ ባህር ዳር define city አዲስ አበባ ሐዋሳ ባህር ዳር define city አዲስ አበባ ሐዋሳ ባህር ዳር ስለዚህ ከዚህ ውስጥ መልስ የሚሆነው ማለት ነው ሲ ይሆናል ማለት ነው ሲ እንግዲህ እዚህ ጋር ትክክለኛ array constant array ዲፋይን እናደርጋለን ማለት ነው እዚህ ጋር ዲፋይን እንግዲህ ያው constant variableንም ዲፋይን እናደርግበት ዲፋይን ኪወርድ እንጠቀማለን constant variable constant arrayም እዚህ ጋር ዲፋይን ለማድረግ ዲፋይን ነው የምንጠቀመው ሶ ሲቲ የምትባለው array name ነች array name የምትይዛቸው ቫልዩዎች ማለት ነው አዲስ አበባ ሐዋሳና ባህር ዳር ማለት ነው ስለዚህ constant value ከዚህ በኋላ ሲቲ አትቀየርም ሌላ እንጨምር ብንል ለምሳሌ መቀሌ እንጨምር ብንል ወይም አንድ አዳማ እንጨምር ብንል አትቀበልም ማለት ለምን ኦሬዲ ኮንስታንት አድርገን አስቀምጠናታል እቺ ሲቲ ስለዚህ እንደዚህ አይነት ኮንስታንት አሬዎችን ዲፋይን ለማድረግ ዲፋይን ኮድ እንጠቀማለን then city then value እዚህ ጋር ቫሪያብል አሬ ቫሪያብል then ቫልዩዎችን እዚህ ጋር እናስቀምጣለን ስለዚህ ትክክለኛው ሲንታክስ ሲ ነች ማለት ነው ሲ
Question number 38. Question number 38. Which is the function to check if the type of variable is integer? የኢንቲጀር variable type define ለማድረግ የምንጠቀምበት function is integer, is int, is integer, is long, all of the above. So the answer is all of the above ማለት all of the above። እንግዲህ ሁሉም እዚህ ጋር የምታያቸው የቫሪያብላችን ምን አይነት ኢንቲጀር ነው ወይስ አይደለም የሚለውን ዲፋይን ለማድረግ የምንጠቀመው በሁሉም ላይ ያለ is integer ካልን ኢንቲጀር ነው ወይስ አይደለም፣ is integer ነው ወይስ አይደለም፣ is long ያው ኢንቲጀር ነው ወይስ አይደለም የሚለውን ለማሳየት። ስለዚህ እነዚህ ሶስቱ ፋንክሽን የቫሪያብልን ኢንቲጀር መሆን አለመሆኑን ቼክ የምናደርግበት ፋንክሽን ነው። question number 39 what will be the output of the following? እንግዲህ output ነው እዚህ ጋር a $sign sum variable b $sign loser echo $sign a $sign b. so the answer is a ነው መልሴ። ለምን እዚህ ጋር variable a $sign winner ነው ያልኩት ቫልዩ ማለት ነው። ስለዚህ ቫልዩ ሳይሆን እንደዚህ አድርጌ በመሰጥበት ጊዜ ስቴትመንቱ የሚረዳኝ ምንድነው ቫልዩ $sign winner መሆኑን ሳይሆን ይሄኛው ቫሪያብል $sign winner ማለት እንግዲህ ቫሪያብል ይሄም አንድ ቫሪያብል ነው ማለት ነው። ስለዚህ የዚህኛው ቫልዩ ነው ይሄም የሚወስደው። ለምሳሌ $sign winner ቫልዩ 5 ከሆነ እንደዚህ አድርጌ ሳስቀምጠው ኤም 5 ይሆናል ማለት ነው። ነገር ግን $sign winner የሚል ቫሪያብል እዚህ ጋር የለኝም፣ ዝም ብዬ ነው ያስቀመጥኩት። እዚህ ጋርም $sign loser የሚል ቫሪያብል የለኝም፣ ግን ዝም ብዬ እንደ ቫልዩ ያስቀመጥኩት ቫሪያብሉን እንደ ቫልዩ አድርጌ ሰጥቷቸው ማለት ነው። ስለዚህ ኢኮ ኤቢ በምልበት ጊዜ መልስ የሚሆነው ስላሽ ብቻ እቺኛው ስላሽ ብቻ ትወጣለች። ለምን እነዚህ ቫሪያብሎች ሁሉም እዚህ ጋር ዲፋይን አልተደረጉ ቫልዩም የላቸውም። እነዚህ ቫሪያብሎች ቫልዩም የላቸውም ዲፋይን ያልተደረጉ ማለት ነው። ስለዚህ መልሱ ኤ ነው የሚሆነው question number 40 which one of the following is the default PHP session name? session name እንግዲህ የPHP session name default session name የትኛው ነው? PHP session id, PHP id sys, PHP session id, PHP session id. so the answer is C ይሆናል። C የPHP session default session name PHP session id ነው የሚሆነው። ኤግዛምፕል እዚህ ጋር መጥቷል። ለምሳሌ session start name session name so print session name እዚህ ጋር እንደዚህ ብለው የዚህኛው አውትፑት ምንድነው የሚሆነው session id ነው የሚሆነው። አውትፑት session id ነው የሚሆነው። ያ ማለት ነው እዚህ ጋር session ስታርት አደረኩኝ። ስለዚህ session name ሆነ name session name እለዋለሁ ማለት ነው። ስለዚህ print session name ካልኩት ማን ነው የሚያወጣልኝ? ዲፎልት ኔሙን ነው የሚያወጣልኝ። እንግዲህ session እና ኩኪስ የሚለያቸው ምንድነው? እስኪ አስባችሁ ታውቃላችሁ? session ምንድነው? ኩኪስ ምንድነው? ኩኪስ ማለት የዩዘርን ኢንፎርሜሽን በክላይንት ሳይድ ወይ ደግሞ በብራውዘር ላይ ስቶር የሚያደርግልኝ ሪሜምበር የሚያደርግልኝ ስቴትመንት ኩኪስ እንለዋለን። session ማለት ደግሞ የዩዘርን አክሽን የዩዘርን ኢንፎርሜሽን የዩዘርን አክቲቪቲ በሰርቨር ሳይድ ስቶር የሚያደርግልኝ session ይባላል። session አንድ ዩዘር ሰርቨር ላይ ምንድነው ሲያደርግ የነበረው ምንድነው ሲሰራ የነበረው እያንዳንዷን ነገር በሰርቨር ሳይድ ስቶር የሚያደርግልኝ session ነው የሚባለው። በክላይንት ሳይድ በብራውዘር ሳይድ የዩዘርን ኢንፎርሜሽን የዩዘርን አክሽን የዩዘርን ዳታ ስቶር የሚያደርግልኝ ደግሞ ኩኪስ ይባላል። ኩኪስ ስለዚህ ኩኪስ እና session ልዩነታቸው በዚህ ነው እና የዲፎልት PHP session ዲፎልት ኔም የሚይዝልኝ PHP session id ትሆናለች ማለት ነው። PHP session id ትሆናለች። question number 41 what will be the output of the following PHP code? እንግዲህ የዚህኛው PHP code አውትፑቱ ምን ይሆናል ነው የሚለው A24 B12345 C246 D124 እዚህ ጋር variable count 1 አለኝ while count variable count plus less than or equal to 5 echo count counter then echo counter plus ይለኛል ማለት ነው። so the output will be output ነው የሚሆነው C ነው የሚሆነው C 246 ነው። ለምንድን ነው እንደዚህ የሚሆነው? count እዚህ ጋር 1 ነበር እዚህ ጋር count plus ሲል post increment እና pre increment ይባላል አይደለ? እዚህ ጋር post increment ነው የተጠቀምኩት። post increment ማለት
እቺኛው ኤክስኪዩሽን ከተሰራች በኋላ ነው ካውንተር አድ የሚለው ማለት ነው። ስለዚህ ጋር ካውንተር ፕላስ ፕላስ ሌዛር ኢኳል ቱ 5 ማለት ካውንተር ፕላስ ፕላስ ሳያደርግ አንድ ሌዛር ኢኳል ቱ 5 ይለኛል። ስለዚህ አንድ ሌዛር ኢኳል ቱ 5 ስለዚህ ትክክል ነው። ወደዚህ መጣና ፕሪንት ሲያደርገው ግን አንድን ደምሮ ነው የሚያመጣልኝ ማለት ነው። ደምሮ ነው የሚያመጣልኝ ካውንት 1 እዚህ ጋር 1ን 1 የነበረችው ቱት ሆነና ቱን ፕሪንት ያደርግልኛል ማለት ነው። ቱን ፕሪንት አድርጎ ሲመጣ እዚህ ጋር ፕላስ ፕላስ አለኝ ይደምራታል። ሁለት የነበረችው 3 ሆነች ማለት ነው። ከዛውንም ወደዚህ መጣች ኮንዲሽን ላይ መጣ ካውንተር ፕላስ ፕላስ እዚህ ጋር 3 ሆኗል። እዚህ ጋር ፕላስ ፕላስ 3 ነው 3 የነበረው 4 ሆነ ማለት ነው። ነገር ግን እዚህ ጋር ፖስት ኢንክሪመንት ስለተጠቀምኩኝ ኤክስኪዩሽን እዚህ ጋር ኮንዲሽኑን ከሰራ በኋላ ነው የሚደምረው። ስለዚህ 3 ሌዛር ኦር ኢኳል ቱ 5 ትክክል ነው። ስለዚህ ይሄን ከሰራ በኋላ 3 የነበረው 4 ይሆናል። 4 እዚህ ጋር ፕሪንት ተደረጋለች። ከዛውንም እዚህ ጋር ኢንክሪመንት ያደርጋል ማለት ነው። 4 የነበረው እዚህ ጋር ኢንክሪመንት ላይ ስንት ሆነ? 5 ሆነ። ሲመጣ እዚህ ጋር አሁንም ካውንተር ፕላስ ፕላስ ፖስት ኢንክሪመንት ተጠቀመ ማለት ነው። ፖስት ኢንክሪመንት ይጠቀምና እዚህ ጋር 5 ሌዛር ኢኳል ቱ 5 ትሩ ትክክል ነው። ከዛ የኮንዲሽን ካለፈ በኋላ 5 ይደምራል ማለት ነው። 5 የነበረው 6 ይሆናል። እዚህ ጋር 6 ፕሪንት ያደርጋል። ከዛ በኋላ ሲመጣ 6 ሌዛር ኢኳል ቱ 5 ፎልስ ነው ኮንዲሽኑ ያቆማል። ስለዚህ መልሴ 2 4 6 ይሆናል። 2 4 6 Question number 42 Question number 42 Which PHP statement is used to jump out of the loop? Exit, break, continue, stop. እንግዲህ ከሉፕ ውስጥ ጃምፕ እንዲያደርግ የሚያደርገው ስቴትመንት የትኛው ነው? ብሬክ ነው። እንግዲህ ብሬክ እና ኮንቲኒው ሉፕ ኮንትሮል በመባል ይታወቃሉ። ሉፕ ኮንትሮል ብሬክ ጀስት ጃምፕ ለማድረግ ነው በሉፕ ላይ ያለው። ለምሳሌ የሆነች ኮንዲሽን ላይ ሲደርስ ጃምፕ አድርገው ውጣ ከሉፑ ለማለት ከፈለኩኝ ብሬክ እንጠቀማለሁ ማለት። ኮንቲኒው ማለት ደግሞ ሌላኛው የሉፕ ኮንትሮል ስቴትመንት ነው። ነገር ግን ኮንቲኒው የሚጠቀመው ለስኪፕ ነው። ስኪፕ አድርገው ለፍ እንጂ ጃምፕ አድርገው ውጣ አይደለም። ኮንቲኒው ስኪፕ አድርገህልኝ ለፍ የሆነ ኮንዲሽን ላይ ሲደርስ ስኪፕ አድርገህ ለፍ ፕሪንት አታድርግ እንጂ ጃምፕ አድርገው ውጣ ከሉፕ ውጣ ማለት አይደለም። ስለዚህ ብሬክ እና ኮንቲኒው በጣም ኢምፖርታንት ናቸው ለሉፕ። question number 43 እንግዲህኛውም ለአውትፑት ነው እንደሚለኝ what will be the output of the following PHP code for I is equals to 1 I less than or equal to 10 I plus plus if I is equals to w is equal to 6 continue echo I ስለዚህ አውትፑት ምንድነው የሚሆነው ከተሰጡ ኦልተርናቲቮች ውስጥ the answer will be A ነው የሚሆነው 1 2 3 4 5 7 8 9 10 6 ምናምን ያልፋል ስኪፕ አድርጎ ያልፋል ማለት ነው። እንግዲህ ያው ቅድም ኮንቲኒው ስኪፕ አድርገን ሊለፍ ኮንቲኒው ማለት ስኪፕ አድርገን ሊለፍ ነው። ከ1 እስከ 10 ያሉ ቁጥሮች ነው እንዲወጡ የተፈለገው። ከዛ ውስጥ 6ን ስኪፕ አድርገን ለፋት ነው ያልኩት። ስለዚህ መልሱ ከ1 2 3 4 5 እዚህ ጋር አሁን በኮንቲኒው ፈንታ ብሬክ ቢሆን ኑሮ አውትፑት የት ነበር የሚሆነው 1 2 3 4 5 ነበር የሚሆነው ዲ ነው የሚሆነው። ምክንያቱም እስከ 5 ፕሪንት ያደርጋል 6 ሲደርስ 6 ፕሪንት ሳያደርግ ጃምፕ አድርገ ከሉፕ ውጣ ነው ማለት ነው ብሬክ ከሆነ። ስለዚህ መልሱ ይሆናል። እዚህ ጋር ግን ኮንቲኒው ስለተጠቀምኩኝ 6ን ስኪፕ አድርገ ለፍ ስለሚል መልሴ 1 2 3 4 5 6ን ስኪፕ ያደርግና 7 8 9 10 ይሆናል ማለት ነው። question number 44 what will be the output of the following PHP code ነው እንግዲህ እዚህ ጋር array BMW Mercedes Honda ሚል አለ then for each car as C then echo C አልኩት ማለት ነው። what will be the output እንግዲህ for each ተጠቅመን የarray ኤሌመንት እንዴት ነው የምናወጣው የሚለው ቅድም አይተናል። ሶ እዚህ ጋር አውትፑት የሚሆነው ማን ነው A ይሆናል ማለት ነው። A ይሆናል ምንም እዚህ ጋር የሚያሻማ ነገር የለውም። የኤን ኤሌመንቶች እንዲዋጣልኝ for each ተጠቀምኩ ማለት ነው። ሶ እንዳል as it is array ኤሌመንቶች ያወጣቸዋል ማለት ነው። Okay, question number 45 which of the correct syntax of defining function return type in PHP እንግዲህ return PHP ላይ function return type define ማድረግ እንችላለን። ስለዚህ ከዚህ ውስጥ function return typeን
ዲፋይን የሚያደርግልኝ ስቴትመንት የትኛው ነው ይለኛል። function name type argument return type function body function name type argument return type function body return type function name type argument function body function return type function name type argument function body. What will be the correct answer? So the correct answer is A no. function name እዚህ ጋር function keyword ተጠቀማለሁ then እዚህ ጋር function name ተጠቀማለሁ እዚህ ጋር type ተጠቀማለሁ argument type ወይም variable type then እዚህ ጋር type ተጠቀማለሁ ከቦዲ ወደ function body ከመግባቴ በፊት ምን ተጠቀማለሁ data type return type ተጠቀማለሁ then function body ተጠቀማለሁ ማለት example look እዚህ ጋር PHP declare strict type ሁሌም function return type ላይ strict እንጠቀማለን strict ማለት ፋንክሽኑ ሪተርን የሚያደርገው ቫልዩ ዳታ ታይፑ ምንድነው ኢንቲጀር ማለት ነው ስትሪንግ 1 ለምሳሌ ስትሪንግ ታይፕ a ብል ፋንክሽኑ ሪተርን የሚያደርገው ዳታ ታይፑ ምንድነው ካራክተር ነው ማለት ነው ካራክተር ወይም ስትሪንግ ነው ማለት ነው ስለዚህ ጋር ስትሪንግ ታይፕ 1 አልኩት ስለዚህ ፋንክሽን ሪተርን ታይፕ ምንድነው ኢንቲጀር ነው ማለት ነው ስለዚህ ፋንክሽን my value ማለት ፋንክሽን ኔም ነው int value እዚህ ጋር ፋንክሽን የአርጊመንት ታይፕ ኢንቲጀር ነው ማለት ነው ኢንቲጀር then int ላለው int ማለት ያው ሪተርን ታይፕ int ነው ፋንክሽን ሪተርን ታይፕ int ላለው int ምለው ግን ወደ ቦዲ ከመግባቴ በፊት ወደ ፋንክሽን ቦዲ then ፋንክሽን ላይ ገባና ሪተርን ቫልዩ ይለዋለሁ ማለት ሪተርን ቫልዩ ማለት አርጊመንቴ ማለት ነው ሶ ከፋንክሽን የወጥቼ ፋንክሽንን ኮል አደረኩኝ እዚህ ጋር ማለት print return value እዚህ ጋር እዚህ ጋር return value የሚለው my value ነው የሚለው እዚህ ጋር የስም ስቴት ነው print my value ታዲያ ፋንክሽን ኮል ያደረግ ነው print my value 5 print my value 5 እንደዚህ ስለው ምን ማለት ምንድነው የሚያደርገው እቺ 5 ሄጋ አሳይን ተደረጋለች እዚህ ጋር አሳይን ተደረጋለች እዚህ ጋር ሪተርን ቫልዩ የሪተርን የቫልዩ 5 ሰጥቶት ማለት ነው አውትፑት 5 ሆናለች ማለት ነው ስለዚህ እቺኛው ትክክለኛው ሲንታክስ ነች ትክክለኛው ሲንታክስ ስትሪክት እዚህ ጋር ተጠቀማለሁ ምን አይነት return type አለኝ then እዚህ ጋር ደግሞ ትክክለኛው ሲንታክስ function then function name then return type ወይም argument type እዚህ argument type የኛው val ደግሞ argumenቱ የሚይዘው value data type ማለት ነው then እዚህ ጋር return type ተጠቀማለሁ ወደ ቦዲ ከመግባቴ በፊት then እዚህ ጋር return value አለ ማለት ነው ስለዚህ ትክክለኛው ሲንታክስ ነው ይሄ okay question number 46 which is or are valid types of array in PHP ላይ ምን አይነት array ተጠቀማለሁ index array ነው association array ነው multidimensional array ነው ወይስ ሁሉን ነው የምጠቀመው so the correct answer is D all of the above array ላይ ሁሉንም መጠቀም ይችላል index array association array ነው multidimensional array ልዩነታቸው ምንድነው index array ማለት just በኢንዴክስ እንግዲህ ኢንዴክስ array ማለት የአሬው ቫልዩ ከዜሮ ጀምሬ የምሰጠው ኢንዴክስ ማለት ነው እነዚህ ኢንዴክስ array ዲፊኒሽን እንደዚህ ነው array name is equal to array keyword ተጠቀማለሁ then ቫልዩዎችን ዲፋይን አደርጋለሁ ይሄ ኢንዴክስ array የሚባለው 0 ኢንዴክስ 1 ኢንዴክስ 2 ኢንዴክስ ያው ሰጣለሁ ማለት ነው association array ማለት ደግሞ እንደዚህ ነው ለምሳሌ h is equal to array peter 35 bin 37 እንታና 30 ነው ይያል ይሰጣል ማለት እዚህ ጋር ፒተር የሚባለው ሰውዬ 35 ነው ኤጁ bin 37 ነው ኤጁ ያልኩ ይሰጣል ይሄ አሶሲዬሽን array ነው የሚባለው እነዚህ arrayዎች አሶሲዬሽን array ይባላሉ መልቲ ዳይሜንሽናል array ማለት ደግሞ ሉክ እዚህ ጋር car array እዚህ ጋር array of array ማለት ነው array volvo 22 8 bmw 50 30 sabo 52 land rover 70 50 ይላሉ ማለት ነው እነዚህ ምንድነው መልቲ ዳይሜንሽናል array ይሄ arrow on አሁን እነዚህ ምንድናቸው ሮዎች ናቸው row 1 row 2 row 3 row 4 እንደዚህ ደግሞ የተቀመጡት እነዚህ ኮለመኖች ይባላሉ ኮለመን 1 ኮለመን 1 ኮለመን 2 ኮለመን 3 ስለዚህ በሮውና በኮለመን መልቲ ኮለመንና መልቲ ሮው እናስቀምጥ ከሆነ መልቲ ዳይሜንሽናል array ነው ማለት መልቲ ዳይሜንሽናል array ስለዚህ መልቲ ዳይሜንሽናል ይባላል ይሄኛው ደግሞ አሶሲዬሽን array ይባላል የመጀመሪያው ደግሞ
indexed array ተብለው ይጠራሉ ማለት ነው። question number 47 which is the correct example of an association array in PHP? ትክክለኛው የአሶሲዬሽን array syntax የትኛው ነው? person array እዚህ ጋር አለኝ፣ person array እዚህ ጋር ተሰጥቶኛል፣ person array new array እያልኩ አስቀምጫለሁ። ስለዚህ from the given alternative ትክክለኛው መልስ የትኛው ነው? from the given alternative ትክክለኛው መልስ የትኛው ነው? from the given alternative which one is the correct answer? A ይሆናል ማለት ነው። A ትክክለኛው መልስ ነው። ይሄኛው ያልሆነው ለምንድነው? ሴሚኮለን አይደለም ኮማ ነው መጠቀመው። ይሄኛው ደግሞ new ሚል መጠቀም አትችልም። ይሄኛው ደግሞ እዚህ ጋርም new ስላለ ብቻ ፎርስ ማድረግ ይችላል። ስለዚህ ትክክለኛው ሲንታክስ A ነው። question number 48 which PHP function is used to sort multi-dimensional array? እንግዲህ multi-dimensional array sort ለማድረግ የምጠቀምበት array sort multi-sort array multi-sort. So from the given alternative the correct answer is D ነው። array multi-sort ትክክለኛው የመልቲ-ዳይሜንሽናል array sort ለማድረግ የምጠቀምበት ነው። question number 49 which PHP function is used to check if a specified value exists in an array? in array A ማለት ነው፣ B check array, C exit, D none of the above. እንግዲህ አንድ ኤሌመንት array ውስጥ መኖር አለመኖሩን ቼክ ማድረግ የምንጠቀምበት ፋንክሽን ማለት ነው። so the answer is A ነው። in array ማለት ነው። in array look እዚህ ጋር person ሚል አንድ array አለኝ። ይህ person ፒተር ጆ ግሌን and ክሌቨር ናት የሚባል ኤሌመንቶች አሉ። እነዚህ እንግዲህ persons ናቸው እና እንደዚህ እንደ ለዚህኛው person array እንደ ኤሌመንት የተቀመጡ ናቸው። echo in array glen people አሁን እዚህ ጋር ምንድነው እዚህ person array ውስጥ glen የሚባል array አለ ወይስ የለም ማለት in array glen people ማለት ያው array name ነው፣ የኔ array name ነው። glen ማለት ደግሞ value ነው። እዚህ ውስጥ glen ሚል value አለ ወይ? ስለዚህ ማን ነው የተጠቀመው እዚህ ጋር in array። ስለዚህ መልሱ ምንድነው? yes ወይም true ወይም false ይሆናል ማለት ነው። true ወይም false ይሆናል። ስለዚህ ጋር ምን ነው የሚሆነው? true። ለምን glen አለ የለም? አለ። ኢንዴክስ ስንት ላይ? ኢንዴክስ 2 0 1 2 ኢንዴክስ 2 ላይ አለ ማለት ነው። ስለዚህ አንድ ኤሌመንት array ውስጥ አለ ወይስ የለም የሚለውን የሚፈልግልን ፋንክሽን built-in function in array ይባላል። in array question number 50 which PHP function is to get one or more random key from an array? እንግዲህ ከarray ኤሌመንቶች ውስጥ randomly ቫልዩዎችን ዲስፕሌይ ለማድረግ የምንጠቀምበት built-in function array random ነው፣ array randomize ነው፣ array rand ነው፣ rand ነው። ስለዚህ PHP ላይ እንግዲህ እንደዚህ አይነት inbuilt function በብዛት እንጠቀማለን። ለዛ ነው ብዙ ጥያቄዎችን ያወጣሁባቸው። ስለዚህ ትክክለኛው መልስ ማን ነው የሚሆነው? ትክክለኛው መልስ C array random example እዚህ ጋር A የሚባል array አለኝ። A color ነው ያዘልኝ red green blue yellow brown so random k variable random k is equals to array random a3 አያችሁ ይሄ random key የሚይዝልኝ ምንድነው ከa ውስጥ random ቫልዩዎችን 3 random ቫልዩ ይዛል ማለት ነው። እዚህ ጋር a3 ማለት ከa ውስጥ 3 random ቫልዩዎችን ይዛል። ማን random key look again እዚህ ጋር a የሚባል ቫሪያብል አለኝ array ቫሪያብል አለኝ red green blue yellow brown የሚል ቫልዩዎች ይዟል። random key is equals array random a3 እዚህ ጋር random key የሚባለው ቫሪያብል የኤን 3 ኤሌመንቶች ይዛል ማለት ነው። randomly ነው የሚወጣቸው። እዚህ ጋር ዝም ብሎ በተራ red green blue ማለት አይደለም። randomly ከነዚህ ውስጥ red blue brown ሊሆን ይችላል፣ green blue brown ሊሆን ይችላል፣ blue yellow brown ሊሆን ይችላል።
ብቻ ግን ከነዚህ 3 ኤሌመንቶችን ይይዛል። እንደዚህ አድርጌ echo a random key 0 እንደዚህ ስለው ከነዚህ ውስጥ አንዱን ይወስዳል ማለት ነው። ኤግዛምፕል ግሪን ወሰደ። ሌላ እዚህ ጋር echo random key 1 ከዚህ ውስጥ አንድ ይወስዳል ማለት ነው። አሁን እዚህ ጋር index 1 ማን ነበር? ግሪን ነበር። ነገር ግን ራንደም ስለሆነ አንዱን ይወስዳል። ብራውን ወሰደ የመጨረሻው። አሁንም ሌላ echo random key 2 አሁን እዚህ ጋር ትክክለኛው 2 ኢንዴክስ 0 1 2 ብሉ ነበር። ነገር ግን ሌላ ሊወስድ ይችላል። ያው ብሉን አጋጣሚ ወስዷል፣ ግን ሌላም መውሰድ ይችላል ራንደም ስለሆነ ማለት። ስለዚህ 3 ኤሌመንት ወሰድ ነበር ያልኩት፣ 3 ኤሌመንት ወስዷል። ግሪን ብሉ ብራውን ብሉ ራንደምሊ ነው በኢንዴክሳቸው አይደለም። ስለዚህ እንደዚህ አድርገን የምንጠቀም ከሆነ ራንደም አሬ ራንደም እንጠቀማለን ማለት አሬ ራንደም ኪ እንጠቀማለን። Question number 51 which is the use of PHP server variable እንግዲህ ይችን ግሎባል ቫሪያብል እንጠቀማለን። ግሎባል ቫሪያብሎች ናቸው። ስለዚህ PHP global variable ለምንድን ነው የሚያገለግለን? A to update the content on the server, B to access the information about header, path, script and location, C to access and update the database record on the server, D all of the above. So the correct answer would be B no ትክክለኛው መልስ to access the information about header, path and script location። እዚህ ጋር ሰርቨር ቫሪያብል ሰርቨር ስንጠቀም ብዙ ጊዜ የኛን እየተጠቀም ያለውን ስክሪፕት ሄደሩን እኛ እየተጠቀም ያለውን ስክሪፕት ፓስ ኤንድ ስክሪፕት ሎኬሽን ያንን ከረንትሊ እየተጠቀም ያለነው እሱን ዲስፕሌይ ለማድረግ የምንጠቀመው ግሎባል ቫሪያብል ሰርቨር ይባላል ማለት PHP ሰርቨር። Question number 52 which element of PHP global server variable is used to guard the path of the current script? ያያችሁ የከረንት ስክሪፕት ከረንት ላይ ስክሪፕቱ እየተጠቀም ያለነው ቫሪያብል ፓዝ ዲፋይን የሚያደርግልን ስክሪፕት ኔም ነው፣ ስክሪፕት ፓዝ ነው ወይ ፓዝ ነው ፋይል ፓዝ ነው። ሶ the correct answer is A ነው። ስክሪፕት ኔም እንግዲህ ያው ከረንትሊ እየተጠቀምን ያለነውን PHP ፋይል ፓዙን ዲፋይን የሚያደርግልን የሰርቨር ቫሪያብል የሰርቨር ግሎባል ቫሪያብል ኤሌመንት ነው ስክሪፕት ኔም የምንለው። Question number 53 which PHP global variable is used to collect form of data after submitting an HTML form with method post? እንግዲህ method post ማለት የፎርም አክሽን ቫልዩ ነው። የፎርም አክሽን ቫልዩ ፖስት ነው። ስለዚህ ፖስትን ተጠቅመን በግሎባል ቫሪያብል ሳብሚት ስናደርግ የፎርም ዳታዎችን የምናመጣበት ጌት ነው፣ ሪኩዌስት ነው፣ ፖስት ነው፣ ኢኒው ነው። So the answer is C post ነው። መልሳችን C ይሆናል ማለት ነው። አሁን እዚህ ጋር ጌት እና ፖስት የሜተድ አክሽን ቫልዩዎች ናቸው አይደለ? ሜተድ የፎርም HTML ላይ ስንጠቀም ፎርም ክሬት እናደርጋለን። የዛ ፎርም ደግሞ አንዱ አትሪቢዩቱ ምንድነው? አክሽን አይደለ? አክሽን ላይ ጌት ወይም ፖስት ነው የምናስቀምጠው። ጌት ማለት የምናስቀምጠው ዳታ ወይም አክሰስ የምናደርገው ዳታ ፐብሊክ ከሆነ በጣም ሴኩር ካልሆነ ወይም ደግሞ ቡክማርክ ላይ ማስቀመጥ የምንችለው አይነት ኢንፎርሜሽን ከሆነ ጌት ነው የምንጠቀመው። ፖስት ማለት ግን በጣም ሴንሲቲቭ ዳታ ከሆነ ለምሳሌ ዩዘርኔም፣ ፓስወርድ ወይም ፒንስ በጣም ፐብሊክ ያልሆኑ በጣም ሴኩር ማንም ሰው እንዳያያቸው የምንፈልጋቸው አይነት ሪኩዌስቶች ከሆኑ ፖስት ነው የምንጠቀመው። ስለዚህ ጌት እና ፖስት እንግዲህ የፎርም አክሽን ቫልዩዎች ናቸው። የፎርም አክሽን ቫልዩዎች ጌት ወይ ፖስት ናቸው። ጌት ፐብሊክ ነው፣ ፖስት ደግሞ በጣም ሴኩር ዳታን የምናስቀምጥበት ነው። Question number 54 which PHP global variable is to collect data after submitting an HTML form? እንግዲህ after submitting HTML form ካደረግን በኋላ ዳታን ኮሌክት ለማድረግ የምንጠቀምበት ጌት ነው፣ ሪኩዌስት ነው፣ ፖስት ነው ወይስ የትኛው ነው? So the answer is B ነው፣ ሪኩዌስት ነው። እንግዲህ ያው ሪኩዌስት አይደለ ክላይንት ወደ ሰርቨር የሚልከው ስቴትመንት ሪኩዌስት ነው የሚባለው። ስለዚህ
ዳታዎችን ከሰርቨር ኮሌክት ለማድረግ የምንጠቀምበት ግሎባል ቫሪያብል ሪኩዌስት ነው የሚባለው ሪኩዌስት Okay, question number 56 እንግዲህ what is the complete syntax of PHP date function እንግዲህ የዴት ፋንክሽን አንዱ built-in ፋንክሽናችን ነው የዴት ፎርማትን ለማስቀመጥ የምንጠቀምበት ስለዚህ ከዚህ ውስጥ ትክክለኛው የPHP ዴት ፋንክሽን ትክክለኛው ሲንታክስ የትኛው ነው ዴት ፎርማት ዴት ታይም ስታምፕ ዴት ፎርማት ታይም ስታምፕ ዴት ፎርማት ቫልዩ ታይም ስታምፕ so the correct answer is C ነው C ላይ እንግዲህ ያው የዴቶችን ፎርማት እና ታይም ስታምፓችን እዚህ ጋር እናስቀምጣለን እቺኛው ትክክለኛው ሲንታክስ ነች ትክክለኛውን ዴት ዲስፕሌይ እንዲያደርግልን ከፈለግን የሲስተም ታይሙን በመጠቀም የዴት ፎርማትን በዚህ ያስቀምጥልናል ማለት ነው question number 56 which of the correct PHP statement to print the current date in dd mo months ማለት ነው and y ፎርማት እንግዲህ እነዚህ በጣም dd ስሞል ሲሆኑ dd ካፒታል ሲሆኑ m ካፒታል ሲሆኑ m ስሞል ሲሆኑ y ካፒታል ሲሆኑ y ስሞል ሲሆኑ የተለያየ ፎርማት ነው በካፒታል በስሞል ማለት ነው ስለዚህ ትክክለኛው ከረንት ዴትን ዲስፕሌይ ለማድረግ የምንጠቀምበት ፎርማት የትኛው ነው ኢኮ ዴት d months እንደዚህ ያለ dd then d small y d capital y small y capital y ማለት ነው ሶ ትክክለኛው እቺኛው ፎርማት እዚህ ጋር capital dd capital mon capital yy ይሄንን ዲፋይን ለማድረግ የምንጠቀምበት ትክክለኛው ስቴትመንት d ነው d php echo date dmy አሁን እዚህ ጋር capital small ምናምን ሲሆን እንዴት ልዩነት ያመጣል ሉክ እዚህ ጋር ፎርማቶችን ይዩአቸው እዚህ ጋር ለምሳሌ መጀመሪያው print current date small d small mm small yy ፎርማት ከሆነ እቺኛውን ኮሬክትሊ ዲስፕሌይ የሚያደርግልኝ ይችላል dmy ማለት ነው small dd small mm እዚህ ጋር ደግሞ እዚህ ጋር የመጀመሪያው ሁለት y ነበር እዚህ ጋር ዳብል y ከሆነ ትክክለኛው የሚያመጣል እዚህ ጋር d small m capital y and capital y ማለት ነው እዚህ ጋር small dd small mon y እንደዚህ ሚል ከሆነ ትክክለኛው d capital m then capital y ይሆናል ማለት ትክክለኛው ላይክ እዚህ ጋር ይሞላልኛ ማለት ይሆናል ስለዚህ m y d ምናምን capital small በሚሆንበት ጊዜ የተለያየ ፎርማት ያላቸው እነዚህንም በደንብ ታያቸዋላችሁ ማለት ነው question number 57 which PHP function is to open the file which PHP function is to open the file እንግዲህ ቀደም ፋይል ኦፕን ማድረግ እንችላለን ክሬት ማድረግ እንችላለን ራይት ማድረግ እንችላለን ዲሊት ማድረግ እንችላለን ክሎዝ ማድረግ እንችላለን ብለን አይተናል መጀመሪያ አካባቢ ሶ ከነዛው ውስጥ እንግዲህ ፋይልን ኦፕን ለማድረግ የምንጠቀምበት የኛው ነው ያው እንግዲህ PHP ላይ እቺ f ኦፕን እቺኛዋ ከፈል ፋይልን ክሬት ማድረግ ይችላል ኦፕን ማድረግ ይችላል ያው መጀመሪያ ጥያቄ ላይ የናት ማለት ነው ስለዚህ ትክክለኛው መልስ ኤነች የምትሆነው ትክክለኛው መልስ ኤነች question number 58 which one of the following is correct syntax for PHP MySQL connection ማለት ነው PHP እና MySQLን ኮኔክት ለማድረግ የምንጠቀምበት ሲንታክስ የትኛው ነው a call new MySQL server name user name password call new MySQL server name username password call MySQL server name username password call MySQL server name username password what will be the outputታችን ምንድነው የሚሆነው I mean ትክክለኛው ሲንታክስ a ይሆናል ማለት a እንግዲህ እዚህ ጋር call እንጠቀማለን ከዛ new MySQL ከዛ server name ከዛ user name ከዛ password በዛውም ዳታቤዝ ወደ ዳታቤዝ ኮኔክት ካደረግን በኋላ ዳታቤዝ ሰሌክት ለማድረግ እዚህ ጋር ኮማ አድርገን ዳታቤዝ ቫሪያብልን ማስቀመጥ እንችላለን ግን ትክክለኛው ሲንታክስ ይቺ ነች ሉክ እዚህ ጋር ኤግዛምፕል እኔ php server name equals to localhost username equals to username variable password equals to password እነዚህ ቫሪያብሎች ናቸው የቫሪያብሎቹ ቫልዩ ደግሞ እዚህ ጋር localhost username and password እናለ ይሄንን ካስቀመጥን በኋላ ዩዘርኔማችሁ ለምሳሌ ጆን ከሆነ ጆን ፓስወርድ 1234 ከሆነ 1234 ብዬ አስቀምጣለሁ ከዛ ኮኔክት ኒው MySQL እላለሁ
ከዛ እነዚህ ቫሪያብሎች አስቀምጣለሁ ሰርቨር ኔም ብቻ ቫሪያብል አድርጌ ሳስቀምጣት ኢንዳይሬክት ሎካል ሆስት ማለት ነው ዩዘር ኔም ብቻ ቫሪያብል ሳስቀምጣት ኢንዳይሬክት ዩዘር ኔም ጆን እያልኩት ነው ፓስወርድ ብዬ ሳስቀምጣት እዚህ ጋር ቫሪያብል እዚህ ጋር 1 2 3 ብዬ ሳስቀምጡት 1 2 3 ይሆናልኛል ማለት ነው so if connect here እዚህ ጋር ማለት ምንድነው ዳታቤዝ ላይ ኮኔክት ካደረኩኝ ኮኔክት ካደረገው ኮኔክትድ ሰክሰስፉል እንዲለኝ ካልሆነ ደግሞ ኮኔክትድ ፌል እንዲለኝ ኮንዲሽኖች ነው እዚህ ጋር ኤረር ሃንድሊንግ እያስቀመጥኩ ነው ሶ ትክክለኛው ሲንታክስ ግን ይቺ ነች ኮኔክት ታደርግልኝ ኮን new mysql server pass username password እዚህ ጋር ከኮኔክት እንዳደረገ ከዳታቤዝ ውስጥ ከሰርቨር ውስጥ ዳታቤዝ ሰሌክት ሊያደርግልኝ ከፈለኩኝ እዚህ ጋር db ብዬ ቫሪያብል አስቀምጥና ዳታቤዝ ቫልዩ እዚህ ጋር ዳታቤዝ ኔም እንፈልገው ዳታቤዝ ኔም አስቀምጣለሁ ከዛ እዚህ ጋር ኮማ አድርጌ ከፓስወርድ በኋላ ኮማ አድርጌ ዳታቤዝ ቫሪያብል ማስቀመጥ ይችላል ቀጥታ ኮኔክት እንዳደረገ ዳታቤዝን በዛው እንዲመርጥልኝ ማለት ነው ስለዚህ እንደዚህ ምን ተጠቀም ከሆነ ቺኛዋ ትክክለኛዋ ሲንታክስ ነች ዳታቤዝን select PHP እና MySQLን ኮኔክት ለማድረግ የሚያገለግልኝ ማለት ነው question number 59 which one of the following statement can be used to select the database and retrieve each row from the database respectively እንግዲህ ምርጫዎቹ MySQL select database MySQL select db MySQL select db and fetch MySQL and select db so the answer is the correct answer is c ትክክለኛው answer ነው c እዚህ ጋር ምንድነው የሚለኝ አንደኛ ዳታቤዝ select the database select ለማድረግ MySQL select database ነው የምጠቀመው ዳታቤዝን ከሰርቨሩ ዳታቤዝ select ለማድረግ MySQL select database ነው fetch ማለት ደግሞ query ነው query ዳታን fetch ለማድረግ ዳታን retrieve ለማድረግ ከዳታቤዝ ላይ ዳታዎችን retrieve ለማድረግ የምጠቀምበት fetch ነው የሚባለው fetch so MySQL select database እና fetch እንግዲህ እኛው ዳታቤዝ select ለማድረግ ነው እኛው ደግሞ ከዳታቤዝ ላይ ዳታን retrieve ለማድረግ የምጠቀምበት ፋንክሽን ነው ዞ ጥያቄያችንን በዚህ ጨርሰናል በጣም እንደሚመቻችሁ እርግጠኛ ነኝ በዚህ መሰረት ተዘጋጁ ይህን በደንብ ከሰራችሁ በጣም ኤግዚት ኤግዛም በጣም ተሰቅላላችሁ ማለት ነው አመሰግናለሁ